ሰላም እንዴት ናችሁ? ውድ ላይፍ ኢን ዱባይ ቤተሰቦች፣ ዛሬ እንግዲህ አዲስ እንግዳ ይዘንላችሁ መተናል። ሪቻ ቤተሰብ ነሽ ከዚህ በኋላ? ከዚህ በፊትስ? ከዚህ በኋላ በደንብ ላይፍ ከዚህ በኋላ በደንብ ቶሎ። ስለዚህ እንግዳሽን ራስሽን ታሳውቂ። እሺ፣ ስሜ ሰርካለም ማሙ እባላለሁ። ተወልጄ ያደግኩት ድሬዳዋ ነው። አሁን ዱባይ ላይ ቪዚት አድርጌያለሁኝ እና የመጣሁት እዚህ ስራ ለማፈላለግ ነው። ብዙ እንትኖች አሉኝ፣ ብዙ ታሪኮች አሉኝ። ምናልባት ብዙ ሰው ሊያቀኝ ይችላል፣ ብዙ የሚያስታውሱኝ ሰዎች ይኖራሉ። ከዚህ በፊት የካንሰር ታማሚ ነበርኩኝ። ሰርቫይካል ካንሰር፣ የማህፀን ጫፍ ካንሰር ታማሚ ነበርኩኝ እና አሁን ደግሞ ብዙ ፕሮሰሶችን አልፌ ከስቴጅ 2B የማህፀን ካንሰር ድኜ አሁን ደግሞ ያው እኔ ብዙ ተረድቻለሁ። ብዙዎች ረድተውኝ ነው ሕክምናዬን እንዳገባድድ እንድጨርስ የረዱኝ ብዙዎች ናቸው እና አሁን ደግሞ በተራዬ እኔ ድኜ ቆሜ በእግዚአብሔርና በብዙዎች እርዳታ አሁን ደግሞ እዚህ ዱባይ ላይ ስራ እየሰራው ለሌሎች ደራሽ ለመሆን ለደረሱልኝ ለመድረስ ብዙ ለተቸገሩ ለመድረስ እዚህ ዱባይ ላይ እገኛለሁ። መቼ የመጣሽው ዱባይ? ዱባይ ከመጣው ዛሬ 19 ቀን ይሆነኛል። በ2 ወር ቪዚት ቪዛ ነው እዚህ የመጣሁት። አጭር ጊዜ ነው በጣም። አይ ቲንክ አሁን ወፍራም ነው እንጂ ትንሽ እኮ በጣም ብዙ ያውቃታል። ከባላደራው ጋር ያደርጋችሁት ቪዲዮ ለቀን ነው እንመለስ። እርዱኝ፣ በቃ እርዱኝ፣ ማርያምን ቸግሮኛል፣ እርዱኝ፣ ደግፉኝ፣ በቃ እርዱኝ። እውነት በጣም ቸግሮኛል። እኔ የካንሰር ታማሚ ነኝ። አመት ከ10 ወሩ ነኝ እኔ ሕክምናውን ከጀመርኩኝ። በብዙዎች ድጋፍ ነው እዚህ ደረጃ የደረስኩት። አሁን እንደዚህ ቆሜ ሰው የሆንኩት በብዙዎች ድጋፍ ነው። በጓደኞቼ በቤተሰቦቼ ብዙዎች ደግፈኝ ነው እዚህ ደረጃ የደረስኩት። በቃ አልቻልኩም። አሁን ሊቋረጥብኝ ነው። በቃ 2ኛ ደረጃ ነው ትድኛለች ተብዬ ነው ሕክምናውን የጀመርኩት። አይድንም ብባል ኖሮ ፕሮሰስ አልጀምርም ነበር። በቃ እኔ ትልቅ እንትን ውስጥ ገብቻለሁ። ጭንቀት ውስጥ ማርያምን ጭንቅላቴ ሊፈነዳ ነው። ብዙ ነገር ሞከርኩኝ እኔ በቃ ይሳካልኛል ብዬ ብዙ ነገሮች ሞከርኩኝ፣ ገንዘብ ማገኝበትን ግን አልቻልኩም። በቃ ያሳለፍኳቸው ከባድ ጊዜያት በጣም ከባድ ጊዜ ነው ያሳለፍኩት። ካንሰር ማለት ቀልድ አይደለም። መድኃኒቶቹ ራሱ በጣም ከባድ ናቸው። ሞቶ እንደመነሳት ነው እና በቃ አልቻልኩም። እኔ ላስት ዊክ አንድ ቪዲዮ ሰርቼ ለቅቄ ነበር፣ ግን ተረካረኩት መሰለኝ ብዙዎች ጋር አልተዳረሰልኝም እና ፕሊስ እርዱኝ፣ ለብዙዎች አዳርሱልኝ። እኔ እህታችሁ ነኝ፣ ዜጋ ነኝ። በቃ እኔ መኖር እፈልጋለሁ። ድጋሚ በቃ ሕክምናዬን አቋርጬ እንደገና ሌላ ታሪክ ውስጥ ደርሼ እንደገና በቃ መውደቅ አልፈልግም። በቃ እኔ መኖር እፈልጋለሁ። ለአመታት ለፍቻለሁ። እኔ በሰው ሀገር በስደት ብዙ ለፍቻለሁ። በቃ ታምሜ ነው አሁን ቁጭ ያልኩት። አቅም አጣሁ። በቃ ባሳለፍኳቸው ሕክምናዎች በቃ እኔ አቅም አጣሁ። የመስራት አቅም እንኳን የለኝም። ጉልበቴን ጨረስኩ። በቃ በጣም ትልቅ ድካም ነው ያለኝ። እንደ ልቤ ተንቀሳቅሴ እንኳን መስራት አልችልም። ሕክምናዬን እንኳን ከንትን ካልኩ በኋላ ሰው ሀገር ለመሄድ ራሱ ሞክሬ ነበር። በቃ እኔ ዲግሪ የለኝ፣ ዲፕሎማ የለኝ። እንደ ልቤ በተማርኩበት ሙያ ሰራለሁ ብዬ እንኳን ምል ሰው አይደለሁም። በቃ እኔ ፕሮፌሽኔ ሰው ሀገር ነው፣ አረብ ሀገር ነው። ሄጄ ሰርቼ ቢያንስ ቀሪውን ሕክምና በቃ እስክባል ድረስ ጨርሳለሁ ብዬ ነበር። በቃ አልተሳካልኝም፣ ጌታን አልተሳካልኝም። በቃ ምክንያቱም በሽተኛ ማንም ሰው አይፈልግም። ያውም ውጭ ለመሄድ ስንት ሕክምና ፕሮሰስ ተደርጎ ነው የሚካሄደው፣ እንዲህ በቀላሉ አይደለም። እና በቃ እኔ ቸግሮኛል፣ ጌታን አግዙኝ። በቃ እኔ መኖር ፈልጋለሁ። እኔ ገና አልኖርኩኝም። በቃ ደክሞኛል፣ ጌታን አግዙኝ። በቃ የጀመርኩት ሕክምና ተቋርጦ ያው ሰሞኑን ነበረኝ አሰርቼ ሲቲ ስካን ምናምን የሚሄድበት ቀጠሮ ነበረኝ፣ ግን በቃ አቅም የለኝም። ላስት ዊክ በለቀኩት ቪዲዮ ብዙም አልተሰማም። በቃ ብዙዎች ጋር አልደረሰልኝም። 2 ልጆች ረድተውኛል፣ በሰው ሀገር የሚኖሩ 2 ልጆች አግዘውኛል። የተወሰኑ ሳንቲም አካፍለውኛል። ካላቸው ላይ አመሰግናለሁ። ብዙዎች ረድተውኝ ነው እስካሁንም ያለሁት። ቲክቶክ ላይ ፒን ያረኩትን ቪዲዮ ማየት ትችላላችሁ። ፕሊስ ብዙዎች ጋር ተደራሽነት እንዲኖር አግዙኝ። በቃ እርዱኝ፣ ያላችሁን እርዱኝና ሕክምናዬ እንዳልጨርስ። ካንሰር ቀልድ አይደለም ታውቃላችሁ። 2ኛ ደረጃ ነው፣ ይድናል። በቃ ስለዚህ እኔ መኖር እፈልጋለሁ። በቃ አግዙኝ፣ ጌታን አግዙኝ ፕሊስ። እህታችሁ ነኝ እኔም። እርዱኝ፣ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ዱዊት እያደረጋችሁ አድርሱልኝ። በቃ ያላችሁን ተባበሩኝና ሕክምናዬን አቋርጬ እንደገና ወደኋላ ተመልሼ እነዛን ያሳለፍኳቸውን ከባድ ጊዜያት መመለስ አልፈልግም። በቃ እኔ በጣም ያ ጊዜ በጣም ከባድ ነው። የካንሰር መድኃኒት አዛ ነው። ጌታ በቃ እኔ አግዙኝ፣ ከአቅሜ በላይ ሆናል። ልፈነዳ ነው በጭንቀት የረባ እንቅልፍ እንኳን እየተኛው አይደለም። እና ፕሊስ በቻላችሁ ታቀም አግዙኝ። በቃ ያላችሁን አካፍሉኝና ሕክምናዬን እንድጨርስ እንድከታተል አድርጉኝ። በቃ እኔ መኖር ፈልጋለሁ። ጌታ ብዙ ተንከራትቻለሁ ለአመታት ሰው ሀገር። በቃ ድጋሚ በቃ አልኖርኩም። እኔ አልኖርኩም። እውነት በቃ እኔ መኖር ፈልጋለሁ። አግዙኝ ፕሊዝ። ፕሊዝ ለብዙዎች እንዲደርስ አድርጉልኝ።
ሊረዱኝ ወደሚችሉት አድርሱልኝ። እናንተ የሚያቅማችሁ እንትን በቃ አግዙኝ። ጌታ የሌለ ደክሞኛል። ማርያም ፕሊዝ እርዱኝ። በቃ እርዱኝ። ማርያምን ቸግሮኛል። እርዱኝ፣ ደግፉኝ። በቃ እርዱኝ። እውነት በጣም ቸግሮኛል። እኔ የካንሰር ታማሚ ነኝ። ሳርካለም እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው አለን። ግቢ። እንዴት ነሽ? ሰላም ነው? ባላደራው እባላለሁ እኔ። በስልክ እንዳወራሁሽም ያው በመልክ በላቀህ ጀነከራተራለሁ። ኦኬ። እንዴት ነሽ? ደህና ነሽ? ትናንትና ያንቺን ቪዲዮ እያወራሽ ያለውን ቲክቶክ ላይም አይቼዋለሁ፣ ፌስቡክ ላይም እንደዚሁ ተለቆ አይቼው ነበርና እሱን ቪዲዮ አይቼ ነው ዛሬ እንድንገናኝ የፈለኩትና ምናልባት ማገዝሽም ነገር ካለ እስቲ ያለውን ነገር እንድታስረጂ ነው። ከዚህ በፊት ሕክምና ስጀምር ብዙም ሰው አያውቅም ነበረ። ጓደኞቼ፣ ቤተሰቦቼ ናቸው የተወሰነውን ፓርት ለወራት ስጠቀም እንትን ሲሉኝ የነበሩት ገና ስጀምር ማለት ነውና ረጅም ጊዜ ነው እኔ በህመም የቆየሁት። በፈረንጆች 2019 ጀምሮ ዱባይ ነበርኩኝና እዛውኝ ነው የህመሙ ስሜት የጀመረኝ። ከዛ በቃ ወደ 2020 እንትን ከገባ በኋላ ኮሮና የገባ ሰሞን ያው ኮንትራቴ ማለቀ አልቀጥልም ብዬ መጣሁኝ። ያው እንትንም ድካምም ስለነበረኝ ወደ ሀገር ገባው። ከዛ ብዙ ምርመራዎች አረኩኝ፣ እንትን ማለት አልቻልኩም። ወዲያው በቃ በሆነ አጋጣሚ ጤና ጣቢያ አንድ ማቀው ዶክተር አለ፣ እሱ ጠራኝና እሱ ጋር ቼክ ሲደረግ ከብዙ ቆይታ በኋላ እንትን ታሳያለች ተባልኩኝና ጀመርኩኝ። እንትኑ ሪፈር ጻፈልኝና ጳውሎስ ጀመርኩኝ ሕክምናውን። ቼክ አፕ ሲደረግ ካንሰር ያሳያል ተባልኩኝ። ደረጃው ስቴጅ 2B የሚል ነው። የምን ካንሰር ነው? የማህፀን ጫፍ ካንሰር። ኦኬ። ከዛ ያው በቃ ሕክምናዬን ጀመርኩኝ ምናምን ነገር። ከዛ በመሀል ከረጅም ጊዜ በኋላ ክትትል እየወሰድኩ ከነበረ በቃ ብዙ እንትን ካልኩ በኋላ ሕክምና ላይ አቅም አነሰኝ። ያው ቤተሰቦቼም ጓደኞቼም እየረዱኝ ስለነበረ በቃ ውጭ እንትን ላይ እናውጣውና እንድትረጂ እናርግ ብለውኝ ጀመርኩኝ የዛሬ ዓመት አካባቢ ኤፕሪል ላይ። ከዛ የተወሰኑ ሰዎች ረዱኝ። ፕሮሰሱን ጀመርኩኝ፣ ተከታተልኩ፣ ወሰድኩኝ። ሕክምናውን ከቆየ በኋላ እንደገና ቅርብ ጊዜ ሲቲ ስካን አሰራሁኝ ቼክአፔ ላይ። እሱን ባደረኩ ሰዓት ምን ሆነ፣ የሆነች 1.3 የምታሳይ እብጠት አለች፣ የሆነች እብጠት አንገራለች ተብዬ 6 ወር የነበረኝ ቀጠሮ 3 ወር ሆነ። የዛሬ 3 ወር ሲቲ ስካን አሰርቼ ነበር። አሁን ያው እርዱኝ፣ ቀጨር ምንም የለኝም በአሁኑ ሰዓት እንትኑ ከሚቋረጥብኝ ብዬ እንትን ባልኩት ቪዲዮ ብዙዎች እየረዱኝ ነው። ብዙም ለእንትን ብያለሁ። ሰው ሀገርም ለ7 ዓመታት ቤሩትም ዱባይም ሰርቻለሁኝ። እናቴ ያለች እዛ ጋር ትልቅ ሴት ናት። እና እናትሽ ናቸው? እናቴ ናት። እውነት? ይምጧ ታዲያ። እሺ፣ እዛ ውጭ ላይ ከምናስቆማቸው። እሺ። ማማ ማዘሯ ነኝ እኮ አልመሰለኝም። ይምጡ። እንዴት ነው እናቴ? እንዴት ነው? ሰላም ነው? ይቅርታ አንድ ላይ ስላልመሰላችሁኝ ነው እና አሁን ስትነግረኝ ነው። እንዴት ነው? ሰላም ነው? ምንድነው ለማለት የምፈልገው በቃ ብዙ ደረጃ ሄጄ በአቅም ማጣት እንደ ልቤ ተንቀሳቅሽም። እናቴም ትልቅ ሴት ናት፣ ሰርታ እኔ ሊጦራት የሚገባ ሰዓት ነው በአሁኑ ሰዓት። እኔ እየጦረች ምናምን እና ከባድ ነው ህይወት። ለዛ ብዬ ነው እርዱኝ፣ አግዙኝ፣ ሕክምና እንዳይቋረጥ ብዬ ገባሁት። ህዝብ፣ የኢትዮጵያ ህዝብ፣ ልጄ፣ የውጭውም ህዝብ ልጄን በምህረት ሆና እንደ ልጆቿ እንደ ጓደኞቿ ተሯሩጣ የምትሰራበትን እድሜዋን እንዲቀጥልልኝ ነው የምፈልገው። ምክንያቱም እኔ መጀመሪያ ልጄ ናት፣ ቤትም ሸጫለሁ ለእሷ ብዬ። የመጀመሪያ በካር ልጄ ናት እሷ። ስለዚህ ያለኝን ቤት ሸጬም ያው ደላላው የተወሰነ ነገር ካልሰጠሽኝ አለ። ያንን 100 ሺህ ለቅቄለት 100 ሺህ ብር ተረፈች። እቺ 100 ሺህ ብር ለ1 ዓመት ከምናምን ለክትትል ነው ያለቀው። ስለዚህ እግዚአብሔር በፈቀደው እኔ ልጄ ምንም ያው ብትወልድም ባትወልድም እኔ ልጄ ለኔ ልጄ ናት። ስለዚህ ግን አሁን የምፈልገው ልጄ ቆማ እንደ ጓደኞቿ እሷም ድና እንደዚህ ሰውን እንድትረዳ የምትረዳ
አድርጎ ቆሞ እንዲያስኬዳት ብቻ ነው ከፈጣሪ ጋር የምለምነው። ሌላ ምንም የምለምነው የለም። ልጅ ኦፕሬሽን የሆነች ጊዜ እኔ የማላውቀው በሽታ ግፊት በሷ ነው ያየሁት። ስለዚህ የወለደ ያውቃል ልጄን ቆማ እንድትሄድ አንድ ብርም ዋጋ አላት። ግድ ይሄን ያህል የዛን ዘመኑን አልፌዋለሁ። ሲሚንቶ ላይም ተኝቼ ቤተሰብ አስቸግሬ በጎረቤቱ ዘመዱ በቃ ምን ልንገር የውጭ ህዝብ ባጠቃላይ እንትን ብሎ ያንን ሁሉ ፈተና አልፋ ጠፋ ተብሎ ይሄ ነገር ሲመጣ በእውነት ነው ልጄ ልንገር እሷ ፊት ሆነ እንቅልፍ የለኝ። ነገ ምን ትሆናለች? በዚህ ላይ የሚደክማት ነገር ጭልጥ የሚያረጋለን ነፍስና ስጋ ከላይ ላይ ተላቆ ነው የኔ ልጄ እንዲህ አልነበረችም። አረብ ሀገር ሄዳ ለእሷ ምንም ለሰው ስትረዳ እንጂ እሷ ምንም የተጠቀመችው ነገር የለም። በእውነት ነው የምነግርህ ከፈጣሪ ጋር ለእኔ እንኳን አላለችም፣ ለሰው ነው። ለእናቴ አላለችም፣ ለወንድሜ አላለችም፣ ለሰው ነው ስትረዳ የነበረው። እኔ ምንም የለኝም። አሁንም ይሄን ቤት እሸጣለሁ ብዬው ከነገረች አላውቅም። ባንክ ሄጄ ኧረ የሚሸጥ የለም ሞባይሏን ቴሌቪዥን እሸጫለሁ። ቤት ብሸጥ ደግሞ የት ወድቃለሁ? ወንድሜ እስቲ ንገረኝ፣ የት ወድቃለሁ? ግን ለመተካት ብዬ አተርፋለሁ ብዬ ነው ከኬንቴሪ ሸጬ ወደዚህ የገባው። ለምንድን ነው የማተርፈው? ለእሷ እንዳይጎልባት ወተቷ ምኗ ታውቋለህ የዘንድሮ ኑሮ። ስለዚህ አሁን ልጄ የምትቆምበትን በቃ እንደው የለም የምትባልበትን ነገር እንድታገኝ የኢትዮጵያም ህዝብ የውጭም ህዝብ እንዲረዳልኝ ብቻ ነው የምፈልገው። ሌላ ነገር የምፈልገው የለም። ከፈጣሪ በታች ሰው ነው ያለው። እንግዲህ እኔ ባላደራው እባላለሁ። እናቴ ቀደም ለሷም እየነገርኳት ነበርና እዚህ ሀገር ውስጥ ያሉና እንደዚህ ውጭ ያሉ ሰዎች ለእናቶች ለአባቶች አደራ ድረስ እያሉ ይልኩኛልና ይሄ 30 ሺህ ብር ነው። እንኪናቴ 30 ሺህ ብር ነው። ይሄንን የላከችልሽ አንዲት እህታችን ነች። ስሟ እንዲጠቀስ አትፈልግምና እንደዚህ ካንሰር ታማሚዎችን ሰፖርት የምታደርግ እህታችን ነችና አሜሪካን ሀገር ነው የምትኖረው። ላንቺ እንዳደርስልሽ እሱ ልካኝ ነውና እናቴ ይመርቋት። እንደው ምን ልበልሽ እናቴ እድሜ ከጤና ያበድርሽ። ሰው የደረሰበት ቦታ ከፍ አድርጎ ያድርስሽ። ክፉ ነገር አይንካሽ። በጎን ያስተምርሽ። እናት አባት ካለሽም የእናት አባትሽ የኢትዮጵያን ሕዝብ ጠዋሪ እንዳደረገሽ አንቺም እዚህ ደረጃ ስትደርሺ የኢትዮጵያ ሕዝብና ሁሉ እንዲጦርሽ ያድርግሽ እናቴ። ክብሩን እግዚአብሔር ያውርስሽ። ክብርና መድኃኒዓለም ጌታ ኢየሱስ ክርስቶስ ጤናሽን በሞላ ይስጥሽ እናቴ። ወድሻለሁ የኔ እናት። አላቅሽም። የኢትዮጵያ ሕዝብ የልጄ ነገር አሳውቆኛልና እድሜሽን ከፍ ያደርገው። ሌላ ምንም አልልሽም እናቴ። ተደሰችልኝ እናቴ። ልጄ ላይ እንደደረሽ ላንቺም እግዚአብሔር ሰው ለሰው አይደርስም፣ እግዚአብሔር ይድረስልሽ እናቴ። ከዚህ በላይ ምን እሺ እናት ምን ችግር የለም። ምናልባት ሌሎች ሰዎች ያንቺን ቪዲዮ የሚያዩ ሰዎች እንዲያግዙሽ አንቺን ሰፖርት እንዲያደርጉሽ እኔም ቪዲዮን አይቼ ነው እና የመጣሁት። ስልክ ቁጥርሽንና የባንክ አካውንትሽን ንገሪኝና ሰዎች በዛ ኮንታክት እንዲያደርጉሽ ማለት ነው። እሺ መጀመሪያ ግን ይሄንን ነገር እኔ ጋር እንዲደርስ ስላደረገችልኝ ከልብ አመሰግናለሁ። እኔን ማገዝ የምትፈልጉ ሰዎች ስልኬ 0911974187 ነው። የባንክ አካውንቴ 1049689594 ስልክ አለማሙከና። ስለምታደርጉልኝ ትብብር ሁሉ በእግዚአብሔር ስም አመሰግናለሁ። ያው በእኔ የደረሰ በእናንተ ድረስ ከምንም በላይ ትልቁ ቁም ነገር ለሰው ልጅ ጤና ነው። እኔ ጤናዬን በማጣቴ ብዙ ነገር አይቻለሁ። አሁን ጤናዬን በብር እየገዛሁት ነው እና ስለምታደርጉልኝ ሁሉ አመሰግናለሁ። ላረጋችሁልኝም እግዚአብሔር ያክብርልኝ። በጣም አመሰግናለሁ እናቴ። አይዞት እሺ፣ ሁሉም ነገር ይስተካከላል። አሜን። በጎ እንደምትሰራው ለአንተም በጎ ነገር ያጋጥም። ልጆችም ካሉ ልጆችህ ይባረኩ፣ እናት አባቶችህ ይባረኩ፣ ጤናህን ይስጥ። ለዚህ ነገር እግዚአብሔር አቁሙ የብረት ምሰሶ እንዳደረገ አሁንም የብረት ምሰሶ አድርጎ ያቆመ። አሜን አሜን እናቴ። እሺ ወደዛ ነው የምትሄዱት? መገናኛ ነው ወደ ፒያሳ ሄዳለሁ እንትን ውዳሴ ስንት ለማሰራት። ስለዚህ አንተን እየጠበቅኩ ልሸኛቸው። እኔም ወደዛ ነኝ፣ ወደዛ ስለሆንኩ። እሺ ደህና ሁኑ። እሺ ቻው።
አሁን እንዴት ነው የጤንነትሽ ሁኔታ? አሁን እግዚአብሔር ይመስገን በጣም ደህና ነኝ። ክትትሎችን አረግ ነበረ። አሁን ከዶክተሬ ጋር እንትን ባልኩት መሰረት ቅርብ ጊዜ ቼክአፕ ነበረኝ። ባለኝ ቼክአፕ ምንም የሚያሳይ ነገር የለም። ግን አንድ ካንሰር ታማሚ ለ5 ዓመታት ያህል በክትትል ይቆያል። አሁን 3 ዓመት ኦልሬዲ ወደ 3 ዓመት እየገባው ነው እና ይህንን ትሪትመንት ከጀመርኩኝ አሁን አንድ ለ2 ዓመት ለምናምን በየአመቱ ቼክአፕ አረጋለሁኝ ያለውን ነገር እንትን ለማለት። ምክንያቱም አንዳንዴ ካንሰር በባህሪው የመመለስ እንደ ማገርሸት አይደል እንደዛ እንደሚባለው ነገር እንደነት አጋጣሚዎች ሊኖሩ ስለሚችሉ ገና ለገና አሁን ድኛለሁ ብዬ ዝም የምልበት ታይም አይደለም። በየአመቱ ቼክአፕ አረጋለሁ። እንደዛ አረጋለሁ። አሁን በቃ ከዚህ በኋላ ያስፈልግሽም እስኪሉኝ ድረስ ባለ ዶክተሮቼ ቼክአፕ አረጋለሁ ማለት ነው በየአመቱ። በተረፈ እግዚአብሔር ይመስገን በጣም ደህና ነኝ ማለት በፊት የነበርኩበትና አሁን ያለውበት ብዙ ሰው ሲያይ አይገምትም። ትላንት እንደዛ የነበረው ነው አሁን አንቺ እንደዚህ ምናምን ይላል ብዙ ሰውና አንዳንዴ ካንሰር ማለት ደግሞ ግዴታ ካንሰር በሽተኛ ሆንሽ ማለት ሞቻለሽ ማለት አይደለም። እንግዲህ እግዚአብሔር ይመስገን ምናልባት አሁን እኔ እዚህ ጋር የቆምኩትኝ በምክንያት ሊሆን ይችላል። ትላንትና ካንሰር ታማሚ ነበርኩ። ብዙ እንትን ላይ በብዙ ችግር በብዙ ነገር ያሳለፉ ሰው ዛሬ ደግሞ ከካንሰር ድኛለሁ ማለት ከስንት አንድ ላይ የሚገኝ ነገር ነው። ትክክል። በጣም አሁን ግን በጤንነትሽ ላይ የሚሰማሽ የሆነ ነገር አለ ወይስ ፍጹም ጤነኛ ነው? ምንም የሚሰማኝ ነገር የለም። በጣም ደስ የሚል ነገር ነው። ሰርኪን ጋር የተገናኘነው እዚህ ዱባይ መጣ ስራ እንፈልግሻል ደውላልኝ ነውና ያለውን ነገር ስትነግረኝ በጣም ገረመኝ። ምን መሰለሽ የኢትዮጵያ ሕዝብ በእውነት በጣም ደግ ነው አይደል? እና ብዙ ጊዜ ይዋጣል ምናምን ግን አታያቸውም ከዛ በኋላ እና ያለችኝ ነገር አንድ ምንድነው በቃ ኦልሬዲ ረድቶኛል። ኢትዮጵያ ድኛለሁ። አሁን ሰርቼ መዳኔንም ማወቅ እንዲያውቁ ፈልጋለሁ። እኔ ደግሞ ሌሎችን መርዳት ፈልጋለሁ ስትለኝ ነው ያመጣሁትና እንዴት ነበር እስቲ ያለፍሽበት ሁኔታ? ማለት እኔ ከረጅም ጊዜ በፊት ነው እዚህ ዱባይ ላይ ከ2018 እስከ ኮሮና እስኪገባ 2020 ድረስ እዚህ ሀገር ነበርኩ። ያኔ የምታመም ስለነበረ ኮንትራቴን መቀጠል አልፈለኩኝም እና ወደ ሀገር ቤት ተመልሼ ነገሮችን ቼክ ማድረግ አለብኝ ዲቴይል በደንብ ብዬ ነው ወደ ሀገር ቤት የተመለስኩት እና በ5 ዓመቴ ነው እንደገና ተመልሼ ወደዚህ የመጣሁት። ደስ ይላል። እዚህ ሀገር ሆነሽ ሲያምሽ ያመኝ ነበር ግን አታውቂውም? ምንም አላውቀውም። ምን አይነት ህመም እንዳለብሽ ምን እንደሆነ አላውቀውም። ቼክአፖች አረግ ነበረ ግን ምንም ለውጥ ላገኝበት አልቻልኩም። ምንድነው ቼክአፕ ሲደረግ የሚሉኝ እዚህ ሀገር ላይ ብዙ ድካም ስላለ እረፍት ስታረጊ ይስተካከላል ብዙ ስለምትንቀሳቀሺ እና ምን አይነት ነገር ነው የሚሉኝና ይሄ ነገር በጣም ሲረብሸኝ ስለነበረ ግዴታ በቃ ሀገር ቤት ሄጄ ያለውን ነገር ማየት አለብኝ ብዬ ነው ሄጄ ብዙ ቼክአፖች በየቦታው አደረኩኝ። ግን እዛም የሆነ ድካም ምናምን አይነት ነገር ስላለ ብዙ ጊዜ እኔ ምን አለ መሰለሽ የምትቸገርበት ኪሎ ይቀንስና ላይክ ጊዜያዊ ያልሆነ ወቅታዊ ያልሆነ ፔሪድ አይነት ነበር የሚያስቸግረኝ እና ያ ነገር ደግሞ አንዳንዴ ከድካም ካለው የስራ ጫና የሚመጣ ነበር የሚባለው። ግን ብዙ ቼክ አድርጌ አልሆነልኝም። ከዛ በሆነ አጋጣሚ በጣም ታመምኩኝና ጤና ጣቢያ ሄጄ ቼክ ሳደርግ እንደ ኢቲ ነገር አለ ይሄ ነገር ላይክ ወደ ካንሰር የመቀየር እንትን አለው ተብዬ ወዲያው ሪፈር ጳውሎስ ተጻፈልኝ እና እዛ ሄጄ እንትን ስል ናሙና ወስዶ 15 ቀን ቀጠሩኝ። ከዛ ሲሄድ የስቴጅ 2B ካንሰር ታማሚ እንደሆንኩና ትሪትመንት ቶሎ መጀመር እንዳለብኝ ተነገረኝ። በቃ ኬሞቴራፒዎችን ወሰድኩኝ። ከዛ በኋላ ሰርጀሪ ያደረኩኝ። ከዛ እንደገና ደግሞ ጨረር ሕክምና ጥቁር አንበሳ ሆስፒታል አደረኩኝ እና ብዙ ፕሮሰሶችን እንትን ብዬ ነው እዚህ ጋር ደረስኩት። በጭራሽ ማለት እኔ በባህሪዬ የሆነ ነገር ከያዝኩኝ ያን ነገር አደርጋለሁ። በቃ ቶሎ ተስፋ ቆርጬ መቆም አይነት ሰው አይደለም። ካንሰር እንኳን ሲባል ምንም አልደነገጥኩኝም። ማለት እንግሊዘኛ ላይ ፐርፌክት አይደለም ግን ትራንስሌት እያደረኩ አይ ነበር እኔ ላይ ባለው እንትን ያለኝ በማየው ነገር ይሄ ነገር ምንድነው የሚለውን ትራንስሌት እያልኩኝ አይ ነበርና ዶክተሮች እንደውም ገና ያንግ ስለሆንሽ ብዙ ጊዜ እንዲህ አይነት ነገር እድሜያቸው ከ40 በላይ በሆኑ ሰዎች ነው የሚከሰተው ብለውኝ እኔን ለማስረዳት ራሱ ትንሽ ተቸግረው ነበርና በቃ ጀመርኩት። እግዚአብሔር ይመስገን ደግሞ እግዚአብሔር ረድቶኝ አሁን ደግሞ ያ ነገር ታሪክ
እየሆነ ነው ያለው። በጣም አይደለም አሁን እንደዚህ ስትታይ አይደለም እንደዚህ አይነት ነገር አሁን ኖርማሊ ካንሰር ከመፍራታችን የተነሳ ስሙን እንኳን መጥራት ይከብደናል። ከምንም በላይ ያ ክፉ በሽታ ነው ምናምን ነው የሚባለው። ካንሰር በሽተኛ ምናምን ብለሽ ስታወሪ ራሱ የሚገርምሽ በቃ የሆነ ጊዜ ምን ሆነ መሰለሽ ባላደራው ላይ ከመቅረቤ በፊት ብዙ ሞክሬያለሁ የሚገርምሽ እና ጀስት ቼክ አፕ ነው የሚያስፈልግሽ ተብዬ ነበርና አጋጣሚ አፕላይ አደረኩ የሆነ እንትን ላይ አፕላይ አደረኩኝ እዚህ ሀገር ተመልሼ ለመምጣት እና ለምን ሄድሽ ፀጉር ያኔ ቁርጥ ነው አሁንም ኮንተን አድርጌ ነውና ፀጉርሽ ለምን ተቆረጠ እንዲሁ እኔ ብዙ ጊዜ ያው የድሬዳዋ ልጅ ነኝ እና ነገሮችን ፊት ለፊት ነው የማወራው እንዲህ ነው ብዬ ስናገር እነዛ እንትኖች ያው ካንሰር ታማሚ ነበርኩ አሁን ድኛለሁ ስል አልፈለጉም እንትን ሊሉኝ ሊወስዱኝ አልፈለጉም እና ተውኝ በቃ ዘጉብኝና ስልክ ምናምን ተውኝ። ብዙ ጊዜ ሰው የሚያስበው ከግንዛቤ እንትን ካንሰር ታማሚ ነበርኩ ስትይ በቃ ሞትን ነው የሚያስበው። ብዙም ግንዛቤ የለንም። በእርግጥ ካንሰር የሚያስፈራ በሽታ ነው። ሁለተኛ ነገር ደግሞ ቶሎ ካልተደረሰበት ገዳይ በሽታ ነው። ካንሰር ደግሞ የሚመጣበትን ነገር የማይታወቅ ይሄንን ነገር ልጠንቀቅና ካንሰር አይዘኝ የምትይው አይነት በሽታ አይደለም። ያስፈራል። ብዙዎችንም ደግሞ አተናል በካንሰር በጊዜው ከተደረሰበት ደግሞ ኖርማል እንደማንኛውም በሽታ እኮ በጣም አሁን አንቺ አይደለም ከካንሰር ሰርቫይቭ ያደረግሽ ቀርቶ ጉንፋን የታመመች አትመስልም እና ይሄ ደግሞ እግዚአብሔርም ጸጋ ነው ደስ የሚለው ለሌሎችም ደግሞ ጥንካሬ ነው መኖር እንደሚቻል ገባሽ ሰው ቶሎ አሁን እኔ እግዚአብሔር አንዳንዴም እንደማስበው እኛ እህታችንን በካንሰር አተናል ትልቁ እህታችን እና በዛት ህክምናው የለም እውቀቱ የለም በቃ ካንሰር ሲባል በቃ ተስፋ ነው የምትቆርጭ ወደ ህክምና መሄድ ማታስቢ ረጅም አመት በፊት ነው አሁን ላይም ስቲል እንደዛ አይነት ያለው አስተሳሰብ ቢቆም እኔ ግን ስቲል አሁንም እንደዛ ነበር ይመስለኝ በቃ ማለት ካንሰር ማይደል በቃ ካንሰር አንድ ሰው ከያዘው በቃ ጊዜ ይፈጃል እንጂ ያ ሰው በቃ እንደምናጣው ነው ማስበው የሚገርምሽና ድኜ ስትለኝ በጣም ደነገጥኩ በቃ በስልክ ነው ያወራነው አይደል በቃ ጸጥ አልኳት በቃ ምክንያቱም ድኜ ነው አንድ ጓደኛዬ የረጅም ጊዜ ጓደኛዬ ናት ረጅም አመት እና ፌስቡክ ላይ ሃይ ትለኛለች እዛ ኬት መጣች ከረጅም አመት በፊት ኬት መጣች እንዴት ነው ምናምን ብዬ አገኘው ሰ ዱባይ መምጣት ፈልጋለሁ ቫኬሽን ነው የምመጣው ለረፍት ነው አንቺ ጋር መጥቼ ማረፍ ፈልጋለሁ ላርፍ ነው የምመጣው ትቻለሽ አለች ጓደኛዬ ናት ቤስት ፍሬንድ ናት ግን ረጅም አመት ተራርቀናል ኦልሞስት 10 አመት ምናምን ተራርቀናል ገባ ከዛ እንዴ በደስታ ምናምን ነገር አልኩኝ ከኤርፖርት ተቀበልኳት ምናምንና ስትመጣ በቃ ድቡሽቡሽ ብላ ምናምን ደስ ብሎኝ ተቀበልኳትና ከቤት ከገባች በኋላ ቢጓው ልክ ስታረቅ አንቺ እብድ ፀጉርሽ ተመለጭሽ እንደው አሁን በቃ ፋሽ አሁንም እብድ ተለቀቀሽ ምናምን ብዬ ስናይ ብላኝ መኝታ ቤት ሳይን ገብታ ይኸውልሽ ካንሰር ሰርቫይቭ አለኛለች ይሄ ማለት ኮቪድ 2019 ላይ በጣም ደነገጥኩ እውነት ነው የምነግራችሁ ያው ይሄንን ኢንተርቪው ልታየው ንግግራችን ልታየው ትችላለች ደነገጥኩና ቴንሽን ምን ያዘኝ የጡት ካንሰር ነው ሰርቫይቭ ያደረገችው ህመም ተሰማኝ ከድንጋጤ የተነሳና ለራሱ አላታለሁ ጤን እያመመኝ ነው አንቺ ቴንሽን ያዘሽ እንዴ አንድ ወር ከ15 ቀን ብቻ እንደዚህ እኔ ጋር ተቀመጠች በቃ ለረፍት ነው የመጣችው ረፍት አድርጋ ምናምን በደስ በሚል ሁኔታ ሸኛዋት ደስ ብሏት ያለችበትን ነገር ስታዩ ፓወሯን ስታዩ ምናምን ከኔ ጠንካራ ናት 2 ልጆች አሏት በቃ ለልጇ መጀመሪያ ግን እውቀቱ ስለሌላት እሷ ምንድነው ያሰበችው ልክ ካንሰር እንደሆነ ሲነገራት ሞትን ያሰበችው በቃ እንደዚህ አመት ብላ እንትን አወጣች ሊሚት አወጣች 5 ወይ 10 አመት ካነሰ 5 አመት ከበዛ 10 አመት ኖሬ ሞታለሁ ብላ በቃ ያንን ነው ብልብ ያደረገችው እግዚአብሔር ደግሞ ታላቅ ነው ምንድነው ሰርጀሪ ያደረገች ኪሞቴራፒ ያደረገች ምናምን እስቲል አሁን የበለጠ አምሮባት ደስ በሚል ሁኔታ ልጆቿን እያሳደገች አለችና ልክ እንደዚህ አይነት ሰዎች ስናይ ነው መዳን ይቻላል ብዙ ሰው አሁን ምንድነው እኔ አንቺ ካንሰር ታማሚ ነሽ ከተባልኩት ይልቅ ቤተሰቤ በጣም ነበር የሚጨነቀው የሚሰሙት ጓደኞቼ ምናምን ለረጅም ጊዜ እኔ ሳልናገር ብዙ ጊዜ አረብ ሀገር ስለነበር ጓደኞቼ አንዳንድ እንትኖች ምናምን የሚያውቁት በቃ ሰርካለም እዛ ነው ያለችው ቤይሩት ናት ወይ ዱባይ ናት ነበር የሚባልና የሆነ ሰዓት ኦቨር ሲሆንብኝ ላይክ እርዱኝ ህክምናዬ እንዳላቋርጥ ብዬ እንትን ስል ብዙ ሰው ምንድነው ያለው እኛ እኮ እዚህ ያለሽ አገር ቤት ያለሽ እኔ በአመት ኢትዮጵያ ገብቼ በአመት ከ7 ወሬ ነው በኋላ ነው ካንሰር በሽተኛ እንደሆንኩ ያወቅኩት ከዛ በኋላ ለ6 ወራት ያው ከጓደኞቼ ጋር ከቤተሰቤ ጋር ምናምን እያረኩ ነበር
ህክምናን ስከታተል የነበረው ገባሽ እና ካንሰር ደግሞ አንዴ ህክምናውን ከጀመርሽ ማቋረጥ የለብሽም ግዴታ መጨረስ አለብሽ ገባሽ ስለዚህ ብዙ ሰው አሁን አያውቅም ነበር እኔ ሀገር ቤት መሆኔን እንደዚህ ምናምን ብዙ እስኪ ዛሬ እንዴት ሳናቅ ምናምን በተለምዶ እኔ ኦንላይን አልጠፋም ያው እዚህ ስትሆኚ ጓደኛሽ ስልክሽ ነው እና ኦንላይን ስትጠፊ እኮ ምናምን የሚሉ ነገር አለ እና ብዙ ጊዜ ምንድነው ካንሰር ታማሚ ስትሆኚ ትድኛለሽ የሚል ስታፍ አይኖር ሁሉም ሰው ምንድነው የሚለው በቃ እሷ ካንሰር በሽተኛ ሆኖ ይላሉ እቺ የመሰለሽ ልጅ ምናምን ተብሎ ኢንዱን ነው ሰው እንትን የሚለው ሁሌ የሚገርመኝ ነገር እና ግን አሉ በዙሪያችን ከሬ ከካንሰር ሰርቫይቭ አደረገ ከሬ ከካንሰር ተፈወሰ ምናምን እንሰማለን በብዙ ነገር እንሰማለን ግን የራሳችን የሆነ ሰው ተፈውሶ ምሕረት ተደርጎለት ካላየን ድኑ ካላየሽ አታምኝም በቃ እንትን አይ ካንሰር ላይ ሆን ይችላል ሁሉ እስከ ማለት ነው ምክንያቱም በሽታው ገዳይ ስለሆነ ማለት ነው ኖርማሊ እግዚአብሔር ይመስገን አንቺ በእንደዚህ አይነት ሁኔታ ሆነሽ አቅሙ ኖሮሽ ልትሰሪ መተሽ እዚህ ሀገር ላይ እኔ እንጃ እግዚአብሔርን የምታከብበት ነገር በጣም በቃ ደስም በሚል ሁኔታ ነው እንትን የምትይውና እንደው ወደ እንትኑ ልመልስሽ ነው ወደ ቪዲዮ እኛ ኢትዮጵያኖች ኩሩና ነው ይባላል ኩራትም ይዘናል እና ማለት ወተሽ እንፈራለናል ከነ ችግራችን እንትን እንላለን እንጂ ወተሽ እንዴት ወሰንሽ ያምሳል ወተሽ መጀመሪያ ራስሽን የለከተ ራሴን ምን ሆነ መሰለ ቼክአፕ አረጋለሁ ብዬሻለሁና የሆነ ሰዓት ቼክአፕ ሳረግ በ6 ወር ልዩነት ውስጥ የሆነች ፐርሰንት ታሳያለች የሆነ ነገር አለ ምናምን ሲባል ደነገኩኝ ከዛ ዶክተሬም ቆይ ትንሽ እቺን ወር አንዳንዴ ይሄ የምትወስጂው ሲቲ ስካን ኤምአርአይ ነገሮች ያው እንትን ስለጨረር ስለሆኑ ትንሽ ስለሚጎዱ ከ3 ቀን ከ4 ቀን በኋላ ሰው ከወር በኋላ መልሰን ቼክ እናደርጋለን ሲባል በቃ የዛን ሰዓት ደግሞ አቅሙም አልነበረኝም ለማድረግ እናት አለች እኔ የቤቱ የመጀመሪያ ልጅ እኔ ለእናቴ ታናሽ ወንድም አለኝና እናቴ ደግሞ ትልቅ ናት ያው የቤት እመቤት ናትና እኔ እየሰራው ነበር ከዚህ በፊት እንትን የምለው ከዛ በቃ ይሄን አቅም ሳጣ ኢቭን ሄድኩኝ የእናቴን ቤት ለመሸጥ ብዙ ሞከርኩኝ የማይሆን ነገር ሆነ ኢቭን ስልኬን ለመሸጥ ግድ ይሆን ያችን ቼክአፕ በወሯ ለማድረግ ማለት ነውና ይሄንን አማራጭ ሳጣ ምን አረኩኝ ስልኬን ልሸጥ ሲሄድ አረከሱብኝና ዩዝድ ነገር ያው ዩዝድ ነው በሚለው አረከሱብኝ አንቺ ማማራጭ የለሽም ከዛ ምን አረው ገባውና ቲክቶክ ላይ ቀየውና አይተከዋል እሱን ቪዲዮ እንደዚህ ነው ብዬ ለቀኩ ዝም ብዬ ቀለል አድርጌ ማለት ነው ከዛ ባላሰብኩት መንገድ በጣም ለብዙዎች ደረሰ ብዙዎች ተቀባበሉት አልገመትኩም ኢትዮጵያውያን ማለት እኔ ሲጀመር ከባዱ ፓርቱ ምንድነው እኔ መስጠት እንጂ መቀበል ኢቭን እርቦኝ እንኳን መሶብ ከፍቶ መብላት አልችልበትም እኔ እርቦኝ እንኳን እርቦኛል ማለት አልችልም ገባሽ እና ያ እንትን ስላለ በቃ ጨነቀኝ ሲጨንቀኝ ምንም ማድረግ አልችልም በቃ ኦሬዲ አንዴ ይሄ ማለት ደግሞ ቀልድ አይደለም ለእውነተኛ ነገር በጣም ውሸት በሆነ በማጭበርበር እንኳን ይደረጋል ብዬ የሚል ሐሳብ ሲመጣልኝ ወዲያው ይሄን ነገር ለቀኩኝ ብዙዎች ጋር ደረሰልኝ ብዙዎች ተባበሩኝ በዛ ውስጥ በለቀቁት አካውንቴ ብሮች መግባት ጀመሩ ከዛ እግዚአብሔር ይስጠው ባላደራውን አገኘሁት እሱም ቪዲዮ ሰራልኝ ያለውበት ቦታ መጥቶ ከዛ ለብዙዎች ደረሰ እግዚአብሔር ይመስገን ያው አሁን በብዙዎች እርዳታ ቆም ያለውና በጣም ይከብዳል እርዱኝ ብለህ ወጣት ሆነ ደግሞ እርዱኝ ብለህ ሰው ፊት ስትቀርብ በጣም ከባድ ነው ግን እንግዲህ ለበጎ ነው እግዚአብሔር ምናልባት በዚህ መልኩ እንትን ካልሽ ዝም ስትል አንዳንዴ ምንድነው የሆነ ተረት አለ እንድነው 50 ሎሚ ለአንድ ሰው ሸክም ነው ስለዚህ እና እንደዛ በሚለው ዝም ብዬ ቀለል አድርጌ ይሄን ቪዲዮ እንትን ስል ብዙዎች ጋር ደረሰልኝ እግዚአብሔር ይመስገን ኢትዮጵያውያን በጣም ደጋጎች ናቸው በወቅቱ የሰደውኝም ልጆች ነበሩ አንቺ ወጣት አይደለሽ ወይ አንቺ አጭበርባሪ ምናምን ያሉኝም ነበሩ ኢንቦክስ ሲያወሩኝ ያለው ማስረጃ ከዚህ በፊት ዲቶል የፖስተትኩት ቪዲዮ ነበር እነዛን ቼክ ማድረግ ትችላላችሁ በውስጥ መስመር ያወሩ ልጆች ነበሩ ከተለያየ ሩቅ ቦታ ካሉ ከውጭ ካሉ ልጆች ኢንቦክስ እየላኩላቸው ማስረጃ ብዙ ፋይሎች አሉኝ እና እሱን የዛን ሰዓት ነው ከዛ በኋላ ይቅርታ በቃ ብለው እንደገና አዲስ ቪዲዮ ሰርተውልኝ ምናምን ማለት ነው እና ሰው ፊት መቅረብ ቸግሮኛል ብሎ በጣም ነው የሚከብደው ሁሉም ሰው እንደራሱ ጭንቅላት ልክ ነው የሚረዳው እኔ የምረዳውን አንተ ላትረዳ ትችላለህ ሰው ተጭበርብሯል በእንደዚህ አይነት ሁኔታ የሚያጭበረብሩ ብዙ ሰዎች አሉ ህሊናቸውን የሰጡ ሰዎች ስለዚህ የተጭበረበረው ሰው ይሄን መቋቋም አይችልም ሲያይ እቺም ሌባ ናት እቺም አጭበርባሪ ናት አይነት ነገር ነው የሚለው ያለሽበትን አንቺ ነሽ የምታውቂው ወይ አጠገብሽ ያለ በዙሪያሽ ያለ ሰው ነውና ጎበዝ ነሽ በጣም ብርቱ ነሽ አለመፍራትሽ
ይሄንን ነገር ተቋቁማ ቪዲዮ ላይ መውጣት በራሱ እኔ አሁን መቼ ለታ ምን ሆነ መሰለክ ከ3 ቀን በፊት ህፃናት እየተደፈሩ ነው ሀገራችን ላይ የፖስተኩትን አይተዋል አይደል ያጎቴ ልጅ ናት ባይዘው አዎ የእናቴ የወንድሙ ልጅ ናት የ9 ዓመት ልጅ ናት እንግዲህ ከአሚን ጋር በአንድ ዓመት ነው የሚበላለጡት ቤት ውስጥ በጣም የሚያገለግልና ሚላላክ ልጅ ነው ያጎቴ ሚስት ደግሞ የኔን እናት ለመጠየቅ ነው ሄደችው ማንንም በሌለበት ሁኔታ ሲያቅ ይሄንን ጥቃት አደረሰባት እና በጣም ነርቨስ ሆንኩኝ በቃ የመጣችብኝ ልጄ ናት ያቺም ያጎቴ ልጄ ናት ልጄ እዚህ ጉያ ውስጥ ያለችው ልጄ እንደዚህ ሆነች መሰለኝ ምንም በቃ እንትን አጣሁኝና ቪዲዮ ለመስራት ወጣሁ ቪዲዮ ለመስራት ወጥቼ ቲክቶክ አቃተኝ ገባ ሊያውም ላጎቴ ልጅ አንቺ ለራስሽ ነው የወጣሽው እንትኑን ፊሊንጉን ገባሽ እኔ አሁን እየተንቀጠቀጥኩ ነበር ያንን ቪዲዮ ለመስራት ካሜራ አድርጌ ብዬ እየተናገርኩኝ የሚተናነቀኝ ነገር እና የሚመጣብኝ ነገር በቃ ራሴን ኮንትሮል ማድረግ አቃተኝ አንቺ ደግሞ ይሄን ነገር ያስሹ አንቺ ነሽ ህመምሽን የምታውቂው አንቺ ነሽ ሰው ፊት የምትቀርቢው አንቺ ነሽ ራስሽን ይዘሽ ነው እኔ እንደዚህ ነኝ ስትይ ሰዎች ተቀብለውኛል አልተቀበሉኝም ምንድነው የሚሰጡኝ በዛ ላይ ደግሞ የሚመጡ ኮሜንቶች በጣም ነው የሚሰባበሩት ኖርማል እንኳን ነገር ለቀክ አንተ ተሰደባል ነው እኔ ማጽናን ነው ወሰው እንዲያሉኝ እኮ ሲል ነህ አይደለህም ስለዚህ ለሰዎች ንግግር ቦታ ኖርማሊ አንዳንድ ሰው ዝም ብሎ ቁጭ ብሎ ሰው ባዘር ማድረግ የሚፈልግ ሰው አለ የሚያስደስተው ሁለተኛ ነገር ደግሞ አንዳንዱ ደግሞ ተሸውዶ አሁን አንቺ ቅርታ የጠየቁሽ ኦፍ ኮርስ ተሸውዶም እንትን ይላሉ ግን አቅሙ ጉልበቱን እግዚአብሔር ሰጥቶሽ ወተሽ ያ ነገር ቫይራል መውጣት ታፍኖ አለ መቅረት ቢታፈን ቫይራል ባይወጣ ትንሽ ተስፋ ትቆርጣለሽ ሚገርምሽ ይቅርታና መጀመሪያ ይሄን ቪዲዮ ከመልቀቄ በፊት የሆነ ቪዲዮ ሰርች ነበር የተወሰነች ስለራሴ እኔ ስለ ቲክቶክ እንትን የለኝም ስክሮል አደርጋለሁ እንጂ ላይቭ መግባት የሆነ ነገር መፖስት ምናምን ብዙ እውቀቱ የለኝምና መጀመሪያ የሆነ ቪዲዮ ለቀቄ ነበር እና የሚገርምሽ ነገር ያ ቪዲዮ ላይክ 10 ደቂቃ ምናምን ይጠጋዋል እና ረጅም ነው ለካ እንደተረዳሁት ሚዲያ ላይ ስትቀርቢ የሆነች ሃይላይት አጭር ነገር ሰው ወዲያው ሊሰማት የሚችላት አይነት ነገር ነበረችና ቪዲዮ ላይም ተናግሬዋለሁ የለቀቁት ቪዲዮ የሆነ ረጅም ስለሆነ ብዙም ሰው እንትን አይኖረው የማንበብ ትግስትም ሆነ የመስማት ትግስት አይኖረውም የሆነ በቃ ታሪኳን ካልሆነ በስተቀርና ብዙ ሰው ያችን ነገር አላያትም እና ሁለተኛ ዙር ነው ይሄን ቪዲዮ የለቀቁት ገባሽ እቺኛዋ አጠር ያለችም ስለሆነች በቃ በጣም አስቤያለሁ እንዴት ብዬ ነው ማውራው እንዴት ነው እንትን ብያለሁ በቃ እንዴት ላውራ እችላለሁ እንዴት ብዬ ነው ስሜቴን ልገልጽ የምችለው በሚል ብዙ ከራሴ ጋር አውጥቼ አውርጄ ነው ይሄን ነገር እንትን ያልኩት ገባሽ እና አንዳንዴ ምንድነው ሐሳብሽን የሚያይ ሰው አሁን እኔ በተለምዶዬ ማንበብ ሙድ አይነሱ አይደለም እና ረጅም ነገር ማንበብ ብዙም ትግስት የለኝም ገባሽ አንዳንድ ሰው ደግሞ የሆነ አጭር ነገር ሲሰማ ያችን ነገር ተሰበዋለች ገባሽ እና እግዚአብሔር ይመስገን እግዚአብሔር ረዳኝና ብዙ ሰዎች ያንን ነገር እንዲያዩት ተደረገልኝ ብዙ ሰው ኮፒ ሊንክ ዲዩቲ ያረገ ረዳኝ ዶክተር ሶፎኒያስ ናምን ነገር ሊሆን ይችላል እሱም ዲዩቲ አረገልኝ ያው ባለሙያ ስለሆነ ያው ጤና ባለሙያም ስለሆነ እነሱ እነ ባላደራው ምናምን እንትን ሲሉ በቃ ብዙዎች ጋር ደረሰ እግዚአብሔር ይመስገን የዛን ቀን የሚገርምሽ ነገር የሚገርም እንቅልፍ ነው የተኛሁት በቃ የሆነ ነገር ከለትን ላይ ቢያንስ ሐሳብሽን ስታጋሪ ለዛ ሰው ጭንቀትሽ ትንሽ ታርፊያለሽና ረጅም ጊዜ ቴንሽን ውስጥ ነበርኩኝና የዛን ቀን ግን የሚገርም እንቅልፍ ነው የተኛሁት ቢያንስ አለ አይደል ብቻ ይከብዳል በጣም ጠንካራ ነሽ እግዚአብሔር አበርትቶሻል አንዳንድ ጊዜ ደግሞ የሚባል አባባሎች ኢትዮጵያ ውስጥ የሚባሉ አባባሎች በጣም ይገርመኛል እግዚአብሔር የማትችለውን ነገር አይሰጥም ላያስችል አይሰጥም ምናምን ይባላልና እንድትችዩ በምትችዩ ልክ ነው እግዚአብሔር የሰጠሽ አበርትቶሽ ወጣት ነሽ ፊውቸር አለሽ ማግባት መውለድ ብዙ ነገር አለና ስፔሻሊ አሁን ይሄ የማህፀን ነው የማህፀን ካንሰር ሲባል ሁሉ ነገርሽን ጭልምልምልም ነው ያዳደርገሽ ሞትሽን ብትጠብቂስ ሰይጣን ተስፋ ቢያስቆርጥሽ ገባሽ ዛሬ እንደዚህ የምታምር ቆንጆዬ ልጅ ሆነሽ ለራስሽ አሁን ላይ ያለሽን እንትን ስታዩ ያ ያንቺ ጥንካሬ ነው ከእግዚአብሔር የተሰጠሽ ጥንካሬ እንጂ ስንቶቹ ተስፋ ቆርጠው ህክምና አንሄድም አልመረመርም ብሎ የሞተ እኮ ስንት አለ በየቤቱ በሽታውን ማወቅ የማይፈልግ እና እውነት እድለኛ ነሽ በጣም እድለኛ ነሽ እኔ ሰርኪን ያደነኳት በጣም
ስራ ፈልግልኝ ብላ ደውላልኝ እንደዚህ የካንሰር ምናምን ድኜ ነው ስትለኝ ባትሰራስ ብዬ አሰብኩኝ። ለምን አሁን ቢቀርስ ሁለተኛ ከዛ ግን ምን አለች በቃ ነው እኔ ከዚህ በኋላ እንዲቸገረኝ አልፈልግም ኢትዮጵያ ድኛለሁ እና ምን ሆንኩ መሰለሽ በጣም የኢትዮጵያ ሕዝብ ደግ ነው እውነት ተሳዳቢው ምናምን ብታዩ በጣም ጥቂት ነው አይወክልም ኢትዮጵያ ደግ ነው ግን ብዙ ጊዜ ውጤቱን አይተሽ ታውቂያለሽ ትረጃለሽ አታዩም ያ ሰው ይዳል ሊያርፍም እኮ ይችላል በቃ እንደዚህ ማለት የሚያመሰግን ሰውም የለም በቃ እንደዚህ እና እነ ባላደራው ራሱ አሁን ሲያይሽ እኔ ምን አይነት ስሜት ይሰማው እንደሆነ በጣም ስለ ባላደራው ምታያለሽ እስካሁን ድረስ 1,900,000 ብር ተሰብስቦልኛል። እንኳን ደስ አለት። እንኳን አብሮ ደስ አለ የኔ ልጅ። ጉልበት ይባረክ እናቴ፣ እንደው ጉልበት ይባረክ፣ ጉልበት ይባረክ። እንዴት ናችሁ? ሰላም አላያችሁኝም? እንዴት ነሽ? ሰላም ነው? ኑ አለ ግቡ። ኦኬ ወንድምሽ እውነት ያው እዚህ ሰፈር ስገባ ያወቅኩት ልጅ ነው። ኦኬ አንዳንዴ ሆስፒታል ሲሄድ ምናምን ያው ስንቀሳቀስ አብሮ ነው የሚሄደው። እንዴት ነው? ደህና ነው? የበረታህ ነው ወይ? ሰላም ነው? ደህና ነኝ እግዚአብሔር። እንኳን ደስ አለት። እንኳን አብሮ ደስ አለ የኔ ልጅ። እንዴት ነው? ደህና ነኝ ይመስገን። እናንተ እያላችሁ ምን ሆናለሁ? ምን አረጋለሁ? ይመስገን። ኧረ ከዚህ በላይ ምን ይመጣል? ከዚህ በላይ ምን ይመጣል? ደህና ነኝ። እንዴት ነሽ? ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን። ደህና ነኝ። ምን አዲስ ነገር አለ? እስቲ ንገሩኝ ያለው ነገር ነው። እግዚአብሔር ይመስገን። ያው በቸገረኝና በከፋኝ ሰዓት ጭንቀቴን አጋራሁ ለብዙሃን። ብዙዎችም አዩኝ፣ ተረዱኝና አገዙ። አንተንም አገኘው፣ እናንተም አገዛችሁኝ፣ ብዙዎች አዳረሳችሁልኝ። እግዚአብሔር ይመስገን ደህና ነኝ። ሳንቲም ያው ማለት እኔ በልምዴ ሳንቲም ነው የምለውና ተሰባሰበልኝ። እግዚአብሔር ይመስገን ማለት ከጠበቅኩት በላይ ሆኖ ነው ነገሮችን ያገኘኋቸው። እኔ ማለት በጨነቀኝ ሰዓት ነው የሆነ በቃ ውስጤ እንትን ባለ ሰዓት ነው ያንን ነገር የተናገርኩትና እግዚአብሔር ይመስገን። ኢትዮጵያ ሕዝብ በጣም የዋህ ነው፣ መልካሞች ናቸው፣ ጥሩ ልብን ያላቸውና ረዱኝ፣ አገዙኝ። ነገሮች ከጠበቅኩት በላይ ሆኑ። እግዚአብሔር ይመስገን። ክብሩን እግዚአብሔር ይውሰድ። እንትኑን ልናገር ካልኩኝ ያገኘሁትን ነገር እስካሁን ድረስ 1,900,000 ብር ተሰብስቦልኛል። እግዚአብሔር ይመስገን። ካላቸው ላይ ቀንሰው ያካፈሉኝን እግዚአብሔር ይባርክልኝ፣ በጎደላቸው ላይ ይሙላላቸው፣ በረከታቸው ወደ ቤታቸው ይግባላለሁ። ብዙዎችም በተለያየ በእንዲህ አይነትም ኬዝ በተለያየ ነገር ላይ ያሉ ሰዎችም የደወሉ ያማክሩኛል እና ብዙ ነገር አግኝቼበታለሁ፣ ብዙ ሰዎችን አውቄበታለሁ እና በቃ በጣም ብዙ ሰው ካልጠበቅኩት በላይ ማለት እኔ እንደዚህ አልጠበቅኩም ነበረ። ግን እግዚአብሔር ይመስገን ነገሮች ለመልካም ሆኑና ብዙዎች ጋር ደረሰ። ብዙዎች ካላቸው ላይ ያካፈሉኝ ከተለያየ ዓለም እየደወሉ ስልኬ ይሄን ነገር እንትን ካልኩ በኋላ ቢዚ ነበረ ስልኬ ለረጅም ጊዜ። ብዙዎች ይደውላሉ፣ ያጽናኑኛል፣ ያበረታቱኛል፣ እያለቀሱ ለሚያወሩኛሉ የጭንቀታቸው እነሱም የሆነ ህመም ላይ ያሉ ሰዎች ብዙዎችን አግኝቻለሁ። እነሱም እንዲህ ነው ያሉኝ። በጣም ብዙዎች አማክረውኛል፣ ብዙዎች ረድተውኛል። እግዚአብሔር ይመስገን። ክብሩን እግዚአብሔር ይሰጥ። ሌላውንም አይደለም እውነት በጎደላቸው ላይ ይሙላላቸው። በቃ ጤና ይስጣቸው። የሰው ልጅ ከምንም በላይ አስፈላጊው ነገር ጤና ነው። ጤና ካለ ሁሉም ነገር መልካም ነው። ጤና ከሌለ ግን ብዙ ነገሮች ይጓደላሉና እግዚአብሔር ይመስገን። ሁሉንም የረዱኝን ያገዙኝን ሁሉ እግዚአብሔር ያክብርልኝ፣ እድሜና ጤናቸውን ይስጥልኝ። ሌላውንም አይደለም። እንደዚህ ሳቅሽ ስላየን በጣም ደስ ብሎኛል። እኔ ምክንያቱም እንደዛ ተጨንቀሽ ነበር የዛን ሰዓት ላይ በጣም ቪዲዮ ላይ መጀመሪያ ስትወጪ በጣም የተናገርሽበት መንገድ ልብ የሚነካ ነበርና ያ ሁሉ አልፎ ደግሞ እንደ ይሄን ያህል ገንዘብ ተሰባስቦልሽ በማየት እጅግ በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር ያክብርልኝ። አንዱን ባንተ ነው። አንተም አስበኛል፣ አግዘኛል። ብዙዎች እንዲናድርግልሽ እንዲ ቪዲዮ እንስራልሽ ዋልኝ ብዙዎች አሉ፣ ያው ያውቃሉ። እግዚአብሔር ያክብርልኝ። በመልእክትም የመለስኩላችሁ አሉ። እግዚአብሔር ያክብርልኝ። ያሰባችሁኝ እየደወላችሁ ከመላው ዓለም ያጽናናችሁኝ ሁሉ እግዚአብሔር ያክብርልኝ። ያው ነገ ደግሞ ድኝ ነገሮች ሁሉ ተስተካክለው ለማመስከርና ቆሜ ለማመስገን እንዲያበቃኝ በጸሎታችሁ እንድታስቡኝ እላለሁኝ። ስለ ሁሉም ነገር እግዚአብሔር ይመስገን። አመሰግናለሁ። የፈለኩትን ነገር አግኝቻለሁ ከፈለኩት በላይ። ቀሪውን ደግሞ ያው እኔ እንደዚህ አስባችሁኝ አበረታታችሁኝ ካላችሁ ላይ እንዳጋራችሁኝ ሁሉ ብዙዎች ቤት ያላያቸዋሉ፣ በየቤታቸው ተደብቀው ብዙዎች ይሄን እድል ያላገኙ አሉና ይሄንን አጋጣሚ ያው ለሌሎች ደግሞ ተደራሽ እንዲሆን እፈልጋለሁኝ። ምክንያቱም ራሱ እንዳልሆን አልፈልግም። ማለት የፈለኩትን ከበቂ በላይ አግኝቻለሁ። እግዚአብሔር ይመስገን። ያው የበረከት ያድርግልኝ፣ ለጤና ይሁንና
ብዙ አሉ እንደዚህ ማንም ያላየላቸው ቤት ውስጥ ተደብቀው ያሉና እነሱንም እግዚአብሔር ያስባቸው። እናንተም ያው በመሰሩት ስራ እግዚአብሔር ይባርካቸው። አንተም ተባረክ እና ለሌሎች እንደዚህ በቃ አስፈላጊ ለሚባል ሰው ለሚያስፈልጋቸው ሰው ተደራሽ እንዲሆን እፈልጋለሁ። ስለዚህ ይሄ ነገር በቃ በቂ ነው ማለት ከዚህ በላይ አልፈልግም። እግዚአብሔር የተሰጠኝን ይባርክልኝ። በቂ ነው በቃ። ለዛ ነው ብዙ ነገር እንትን እንዲል አልፈልግም። ያው ሰው ነኝና እኔ ደግሞ እንደተደረሰልኝ ሌሎችም እንዲደርሳቸው እድሉ እንዲያገኙ ፈልጋለሁ። ለዛ ነው። በጣም ደስ የሚል ሀሳብ ነው። እንዴት ነው? እግዚአብሔር ይመስገን። ምን ተሰማው? እርሶስ? እኔማ በጣም መጀመሪያ እኔ የምናገረውም ነገር የለኝም። መጀመሪያ እግዚአብሔርን አመሰግናለሁ። ከሰው በላይ እግዚአብሔር ነው። ከእግዚአብሔር በታች ነው ሰው ያለውና እግዚአብሔርን በጣም አመሰግናለሁ። የኢትዮጵያን ሕዝብ ትውልደ ኢትዮጵያን በውጭም በሀገር ውስጥም ያሉ እድሜና ጤና ይስጣቸው። ለልጄ ደራሽ እንደሆኑልኝ እኔም እንደው አቅሙ ኖሮኝ በጉልበትም ይሁን በምን እምረዳ ሰው እምደጉም ሰው እግዚአብሔር ያድርገኝ። ልጄንም የመጨረሻዋን ያሳምርልኝ። አንድ የምናገረው ነገር ቢኖር ቴሌቪዥን ሸጬ ነበረ። ምንነቱን አላቅም፣ ሴት ይሁን ወንዱን አላቅም። ቴሌቪዥን ገዝተው ቤት አምጥተውልኛል። እድሜያቸውን ያርዝመው። ሴትም ከሆነች ወንድም ከሆነች አስቀምጠው ነው ጎረቤት ሄዱትና እድሜ ይስጣቸው። እንባይን አብሶኛል። የኢትዮጵያ ሕዝብ እንባይን እንዳበሱ እግዚአብሔር ያብሳቸው። ልጆቻቸው ጧሪ ቀባሪ ይሁንላቸው። እኔ ልጄ ከበቂ በላይ ምንም ቢሆን ምንም ታውቃላችሁ የደረሰባትን። ስለዚህ እኔ አሁን የእሷ መኖር ለእኔ መኖር ስለሆነ እሷ ኖራልኝ፣ እሷ ቁጭ ብላ እኔ እሷን ጦሬ እንደው ከዚህ ሰውነቷ ከዚህ ጤናዋ ተመልሳልኝ ልጄ እንደ ሰውን ቦር የምትልበትን እድሜ ብቻ ይስጥልኝ። ከበቂ በላይ ነው ህዝብ ያደረገልኝ። እናትሽ ዱዓ ቆንጆ ነው ግንባሯን ሳሚልኝ እያሉ እያለቀሱ ያናገሩኝም ሰዎች አሉ። እድሜ ከጤና ሰው የሰው ልጅ ጤና ሲኖረው ነው። ገንዘብ ከንቱ ነው፣ ንዋይ ከንቱ ነው። ግን ጤና ሲኖር ንዋዩም አብሮ ይመጣል። ከጤና በላይ ምንም ነገር የለምና ይህንን ያደረጉ ሰዎች እንባዬን ያበሱ ሰዎች እግዚአብሔር ያብሳቸው። ልጆችም ካላቸው በልጆቻቸው ይታበሱ። የልጄን አይነት በሽታ ያለባቸው ያስታመንትን ያሉት እንዲህ ያለን አይዞሽ በርቺ እህትሽ ነኝ እኛ ባዳ አይደለንም ብለው የሚያጽናኑኛሉ። አለን እናቴ አይዞሽ ብለው የሚያሉ እነሱንም እግዚአብሔር እድሜ ከጤና ያበድራቸው። በልጆቻቸው ይጦሩ። የልጅን ክፉ ነገር አይዩ። እንደገና በመቀጠል አንተን ነው የማመሰግነው የኔ ወንድም የኔ ልጄ ነህ። በቃ እኔ በሁሉ ነገር ደርሰህልኛል። ለልጄ ለዓለም ሕዝብን ሁሉን ያስተዋወቅልኝ ልጄ እኔ ልጄ ለእኔ ጠቅማኝ ሳይሆን በውጭ ሀገር እንኳን ስስል እንዲሁ ለታመሙ ሰዎች ስትረዳ ምን ስትል ነው 7 ዓመት ሙሉ። ዛሬ እሷም ተረጂ ሆና ያ እጇ ነው ዛሬ ሰው ላይ ይሄንን ሁሉ ታሪክ የሰራላት። የኔ ወንድም አንተም ካልወለድክ ውለድ እናቴ። ልጅ ጥሩ ነው፣ ውለድ ክበድ፣ ጤናህን ይስጥ። እናት አባቶችን ጧሪ ቀባሪ ያድርግ። እንዲህ ለድሃ ስም እንደምትሮጠው አንተም እግዚአብሔር አምላክ የሚሮጥ እንጀራ የማታ እንጀራ ይስጥ። የቀን እንጀራ ጎዶሎ ነው፣ የማታ እንጀራህን ያሳምርልን። ለሁሉ ደራሽ ነህ እግዚአብሔር አምላክ። ለአንተም ደራሽ የሆነ ቁጭ ብለህ የምትበላበትን ያቀርብልህ አባቴ። ልጄ ነህ አንተ በቃ ከልጆቼ ነጥዬ አላየህምና ክብሩን ለእግዚአብሔር ይስጥ አባቴ። ልጄ ሁሉ ነገሬ ነው በቃ ጓዳዬ ነው። በእውነት ጓዳዬን ሙልተህልኛል። ጓዳዬ ይሙላ። ስፋቱን ሁሉን አድርገህልኛልና ጓዳዬ ሙልታል። አሁንም እግዚአብሔር ይመስገን ጓዳህን ይሙላል። ጤናህን ይስጥ። እንዲህ ጦር ልጅ እየዞርክ የምትጦራቸው ጧሪ ነው። አሁን እኮ አንተ ጧሪ ነው የምትባለው እኮ ደራሽ ነው። ፈጥኖ ደራሽ ስለሆን እግዚአብሔር አንተም የፈጠነ እንጀራ ይስጥ አባቴ። ልጄ ሌላ ምንም የምለው ነገር የለም። ሁሉም ለልጄ የሮጡልኝ የተንገበገቡልኝ ነው። እኔ መጀመሪያ በካር ልጄ ናት። አንተም ተባረክ፣ ጉልበት ይባረክ እናቴ። እንደው ጉልበት ይባረክ፣ ጉልበት ይባረክ። ችግር የለም። በጣም ደስ ብሎኛል ይሄ ሁሉ ነገር ስለሆነ የእውነት እግዚአብሔር ደግሞ ያው ሙሉ ለሙሉ ካለሽበት ህመም ደግሞ ፈውሶች ደግሞ
ጤናማ ሆነሽ ለማየት ያብቃን። አሁን ላይ ያለው ነገር በማስፈልግሽ ሰዓት ሁሉ አለሁኝ። ደስ ብሎኛል ስላገኘኋቸው። እንግዲህ መልእክታችሁን ደግሞ አስተላልፋለሁ። ወደ ቤት ነው የምትገቡት? እኔ ትንሽ ወደዛ ወጣ አላለሁ ከአንድ ወንድሜ ጋር ጉዳይ መገናኛ አደርሳለሁ። ወደ ቤት ሄዳለሁ። ኦኬ ሳሸኛችሁ ይችላል። አሜን እናቴ። ልሸኞትና ወይ እርሶንም መሄድ እንችላለን። ችግር የለም። እውነት ልጅ በእውነት ባጃጅ ሄዳለሁ። በእውነት እድሜ ይስጥ። አሜን አሜን። ተባረክ። አሜን አሜን። እሺ ደህና ሁኑልኝ። ቻው። እሺ ቻው። መልካም ጊዜ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ቻው። ቻው ወንድሜ። ቴንክ ዩ። መልካም ጊዜ። ደውይልኝ በማስፈልግ ይሳል። እሺ እደውላለሁ። ቻው። እሺ ባላደራውን ያገኘሁት ቪዲዮን ከፖስትኩኝ ከሁለት ቀን ምናምን በኋላ ደወለልኝ። እሱ ብዙዎች ሜንሽን ስላረጉኝ ላግኝሽ አለኝ። እሺ አልኩኝ። ደወለልኝ። ያለውበት ሰፈር ድረስ መጣ። ደወለልኝ። ከዛ ቪዲዮ ሰራልኝ። ከዛ ቪዲዮቹን ሰርቶ ለቀቀልኝ። እሱ ከለቀቀልኝ በኋላ የበለጠ ደግሞ ብዙዎች ጋር ተዳረሰ። ከዛ እንደገና በተወሰነች በሁለተኛ ሶስተኛ ቀን ይሄን ያህል ጥሩ እንትን ስለተሰበሰበልኝ እንዴት ሆንሽ ብሎ ደውሎ ጠየቀኝ። ያው እግዚአብሔር ይመስገን ተሰብስቦልኛል። ይሄን ያህል ደርሻለሁና ይበቃኛል። ከዚህ በላይ ያው ብዙዎች ደግሞ አሉ እኔ ስለተናገርኩ ነው። ብዙ ያልተናገሩ ብዙዎች ስላሉ እድሉ ደግሞ ለሌሎች ይሁንና እኔ ይበቃኛል ስለው እሺ በቃ የምስጋና ቪዲዮ እንስራ አለኝ። ከዛ መጣ እንደገና አለ ሌላ ሁለተኛ ዙር የለቀቅነው የምስጋና ቪዲዮ ማለት ነው። እና በዛ ሁኔታ ነው ከሱ ጋር የተገናኘው። በጣም ደስ ይላል። አንዳንድ ሰዎች ምንድነው መሰለሽ ብዙ ጊዜ ስናያደርጋል በችግር ውስጥ ሆነው ያለው ማንነታቸውና ከችግሩ በኋላ ያለው ማንነታቸው አንዳንዴ ችግር ይረሳል ያልፋልም እናምናለን። ግን መልካም ለዋለልን ምስጋና ይገባዋል። ምክንያቱም አንድ ሰው ስታበረታው ለሌላኛው እይታ አንድ ሰው 100 ሰዎችን ወይም በሚሊዮን የሚቆጠሩ ሰዎችን ማበላሸት ይችላል። ወይ ይሄ ውሸታም ነው ሲባል ካየ ኮሜንት ላይ እንኳን ካያችሁ ውሸት ብለው የሚቀጥሉት እና አንዳንድ ጊዜ ለተደረገልን ነገር ምስጋና ማቅረብ አለበት። ማንም ሰው ሳንቲም አይደለም እንትኑ ብርታት አቅም ጉልበት ይሆንሽ። ከምንም በላይ አይዞሽ የሚሉ ነገሮች እኔ አቅም የለኝም እቺ ለትራንስፖርት ትሆንሻለች አይዞሽ ከምንም በላይ በቃ እኔ እንደዚህ ነው የሚሉ ነገሮች ከምንም በላይ በጣም ያስጨንቃሉና ብርታት ይሆናል፣ ሞራል ይሆናል ከምንም በላይ ማለት ነው። በጣም ደስ ይላል። ኮፊ ደረሰ እንትን ነው ይመስለው እኮ ዱባይ መስል ኢትዮጵያ ላይ እና ያገር ነገር ግን እነ ባላደራው መልክተኛው ማስተር አብነት አሉ እንደዚህና መኖራቸው እንትን ይሆናል አይደል? በጣም እነሱ ሲናገሩ ለመሰለሽ አሁን ለምሳሌ ባላደራው አሰበሰበልሽ ባይሰጥሽ ወይ የሆነ ነገር ቢሆን በቃ ነገ ታማኝነት ያጣ ነገ ሰው ለመርዳትም ይፈራል። እንደዚህ ግን ታማኝ ሰዎች መኖራቸው የት ጋር እንደምትረጂ እንድታቂም ያደርግሻል። እንትንም ነው አሁን ለምሳሌ ባላደራው ይሄ ሪስፖንሲቢሊቲውን ሲወስድ እኔ የምረዳበት መንገድ አለ። የሚያደርገው ለዛ ሰው ውለታ ወይም የሆነ ነገር ያሰውድኖ የሆነ ነገር ያደርግልኛል ብሎ ምንም የሚጠብቀው ነገር ነው። የሚያደርገው ያንን ሰው ካለበት ነገር ማላቀቅ ስለሆነ ፐርሰናል ህመሙ ፐርሰናል ችግሩ አያታልለው። ገብቷል? አሁን ቢኒያምን ያው መቅዶኒያ ያለበትን ሁኔታ ሁላችንም እናየዋለን። ገብቷል? የራሱን ላይፍ ህይወቱን ሙሉ በሙሉ ትቶ እንግዲህ አስበው አረጋውያን እኛ ቤት ውስጥ ራሱ የራሳችን አያት ቅድመ አያቶቻችን ያስቸግሩናል። በጣም ከባድ ነው። ያንን ቻሌንጅ ሲያደርግ ይሄ ተፈጥሮ ነው የሚሰጥክ ነው። በቃ ከእግዚአብሔር የሚሰጥ ስጦታ ነው እንጂ ሰው በአቅሙ አይደለም። አንድ ሰው ሲረዳ ለምሳሌ እንደውም በባይብል ከሄደ እግዚአብሔር አብዝቶ የሰጠውን ሳይሆን ካለው ላይ የሰጠው አይደል? እውነት ነው። ያ ካለው ላይ የሰጠው እኮ የመስጠት ፍላጎቱ ነው የታየለት መጓጓቱ ነው። የለውም እኮ ካለው ላይ ነው። እውነት ነው። ገባ? ይሄ የተፈጥሮ ነገር ሲሆንብሽ የምታቆሚው ነገር አይደለም። ከሌና አጭበርብሬ ከከሌ ላይ ወስጄ ሙቮል አድርግ ምናምን የምትለው ነገር አይደለም። እና ባላደራውም እና ማስተር አብነት እና አንጋፎቹም ነቢኒም ናቹራሊ በቃ ከእግዚአብሔር የመጣ ነገር ነው፣ የተሰጣቸው ነገር ነው። የኢትዮጵያ ሕዝብ ደግሞ መታለል ምናልባት ደክሞት ይሆናል እንጂ አሁን የሰይፉ ቪዲዮ በጣም ምስክር ነው። የመቄዶንያ
እርግጠኛ ነኝ ያው ባላቅም ሀሳባቸውን ከታሰበው በላይ ይመስለኛል። የመቄዶንያ ቪዲዮ ተሻለ የቀረ አርቲስት የለም፣ ያልተሳተፈ ሰው የለም፣ ያረዳ ያው እንትኖች ራሱ ደስ አይልም። ፕሮቴስታንት ረድተዋል፣ ኦርቶዶክስ ረድተዋል። የሆነ አንድ ስንሆን እኛ ኖርማሊ እኔ በጣም ደስ የሚለኝ ኢትዮጵያውያኖች ሚዲያ ላይ እና የሆነ ቦታ ላይ እኮ ነው ማንዋደደው። ችግር ላይ እንዋደዳለን፣ ፍቅራችን ይወጣል። ይሄ ከሌ እስላም ነው አረዳውም፣ ከሌ ጴንጤ ነው አረዳውም፣ ከሌ ኦርቶዶክስ ነው አረዳውም፣ ከሌ ቡዲስት ነው አናውቀውም። ሰው በሚለው ነው የምናየው። ያንን ነገራችንን የምናየው እኔ በጣም ሁልጊዜ እላለሁ ምን አለኛ ኢትዮጵያውያኖች በችግር ብቻ ባንደርስ፣ በኖርማሊም ፍቅራችን ይሄ ቢሆን ከችግር ውጪም ያለን አታችመንት እንደዚህ ቢቀጥል እላለሁ። የዋሆች ነን። እኔ ኢትዮጵያዊ ስለሆንኩኝ አይደለም፣ ከብዙ ሀገር ዜጎች ጋር ስራ ሰርቻለሁ። ረጅም ጊዜ ነው እዚህ ስለሆን ከብዙ ሰዎች ጋር ያለኝ ኮሚኒኬት ከፋሚሊ ጋር እንኳን ያላቸው አታችመንት የተለየ ነው። ኢትዮጵያን በጣም አታችመንታችን ክሎዝ ነው። አይደለም የቤተሰቦቻችን የጓደኞቻችንን ኑሮ እንኑርላችሁ ነው የምንለው። ሮንግ መንገድ ሲሄዱ ማስቆም፣ የሆነ ነገር ሲሆን ፋይት ለነሱ ማድረግ፣ ያንን ነገራችንን በተራ ቁጥር በጣም ትንሽ በሆኑ ቁጥር ሰዎች ተበላሽቶ እሱ ምናምን ያው እዚህ ሀገር በአረብኛ ሀበሻ ነሽ ይባላል። ታውቂያለሽ አይደል? እና በቃ አይ ፊል ባድ ህመም ነው። ምክንያቱም እኛ ሰጪዎች ነን፣ ለጋሾች ነን፣ ደጎች ነን። የሰው ህመም ያመናል። ሀዘን እንኳን ስናዝን አምርረን ነው የምናዝነው። ሞት እንደማይቀር እናውቃለን። ሰው ሁላችንም ሀያጅ መሆናችንን እያወቅን ሀዘናችን ከባድ ነው። ሌላውን ዜጋ ያው አረብ ነጮች ምናምን በቃ ሶሪ ነው ሞተ። ልክ ሲሞት እዛ ጋር የያዘ ሙስሊምም አላህ ይራሙ ነው የሚለው፣ ነጭም ሶሪ ነው የሚለው። እኛ ግን 20 ዓመት 30 ዓመት ስለዛ ሰው እናለቅሳለን ስለተለየ። ይሄ ማለት ውስጣችን ያለ ፍቅር ነው። ክርስቶስ እኛን በምን ልክ ነው የወደደን? ሲሞት እኮ ለሰው ልጅ ክርስቶስ በዛ ዘመን ለነበሩ ሰዎች አይደለም የሞተው። ስቲል አሁን 2000 ምናምን ዘመን ላለን ሰዎች እንኳን ክርስቶስ ለኛ ሞቷል። ሊሚት ታይም አይደለም። የእውነት ፍቅር ነው የወደደን። ፍቅር መቋጫ የለውም። ኢትዮጵያዊነት መዋደድ ነው፣ መፋቀር ነው። የሆነ ትንሽዬ የቆሸሸ ነገር ሊኖረው ይችላል እና አንቺ አሁን በዚህ ሰዓት እንትን ብለሽ የኢትዮጵያ ሕዝብ ረድቶኛል፣ እኔ ቆሜያለሁ፣ ዛሬ ላይ ጠንካራ ነኝ፣ ዱባይ ሄጄ ልሰራ ነው። ስለዚህ የኢትዮጵያን ሕዝብ ማመስገን እፈልጋለሁ። ማሰብሽ በራሱ ውስጥ ያስበሽዋል። አሁን እኮ በቃ አልፏል፣ ተረድቻለሁ፣ እኔ ድኛለሁ፣ የራሴ ህይወት ቀጥላለሁ አላልሽም? ላመስግነው የተደረገልኝ። ዛሬ ቆሜ ልሰራ ነው፣ ስራ ልሰራ ነው። ዱባይ ላይ ከአንድ ቦታ አንድ ቦታ ተሻግረሻል። ገባሽ? ያለሽበት ቦታ ላይ አልቆምሽም። ስለዚህ የረዳሽ ሲያይ ምን ይላል? በጣም ደስ ይለዋል። ነገ የሆነ ቦታ ሲያይሽ ወይኔ ደህና ነሽ ወይ እንዴት ነሽ ይላል። አይረሳሽም። ምክንያቱም ከአመታቶች በኋላ ነው መተሽ እያመሰገንሽ ያለሽ። የነበረውን ያው ሁሉ ነገር ቻሌንጅ ጥለሽ አሁን የስራ ሞራል ይዘሽ ነው የመጣሽው እና እኔ ደስ ይላል በእውነት በጣም ነው በቃ ደስ የሚለው እንትንነት ነው። በዚህ አጋጣሚ ደግሞ ምናልባት ቲክቶካችን ላይ ምን እንለቀዋለን ቀላል የማይባል ሰው ያየዋል ብዬ አስባለሁ እና ባይ ዘ ዌይ ዱባይ ሌላ ሀገር አላውቅም፣ ዱባይ ግን በጣም ኢትዮጵያን አቅም አላቸው። ጥሩ ግን እግዚአብሔር እናመሰግናለሁ ማለት ስደተኛ ናቸው፣ የሀገራቸው አይደለም ጭራሽ ጥቁር ነን እኮ አስቢ እና በጣም ግን ስኬታማ የሚባሉ ኢትዮጵያውያኖች አሉ እና እንደው በዚህ አጋጣሚ ለሰርኪ የሚሆን አሉ የሚሆን ስራ ካላቸው እንግዲህ እኛ ሁላችንም ኢትዮጵያውያኖች እጅ ለእጅ ተያይዘን ነው እንትን እንላለን። ሰርኪዬ ከትልቅ ነገር ከሞት ወደ ህይወት ነው የመጣሽው። ገባሽ? ሁላችንም ከሚያስደነግጠን ከትልቁ በሽታ ሰርቫይቭ አድርገሽ ድነሽ አቅሙ ኖሮሽ ዛሬ በኮንፊደንስ ቆንጆ የሆነሽ መተሽ ስራ ልሰራ ነው፣ ራሴን ላስተዳድር ነው። በእኔ ስር ደግሞ የሚተዳደሩ ቤተሰቦች አሉኝ፣ እናት አለችኝ። እኔ የቤቴ መጀመሪያ ልጅ ነኝ። ስለዚህ ከማንም እጅ እየጠበኩኝ አልኖርም። ድኛለሁ፣ ጤነኛ ነኝ፣ መስራት እችላለሁ ብለሽ መተሻል። ከመጣሽ ስንት ቀን ሆነሽ? አንድ 19 ቀን ይሆነኛል። 19 ቀን ውስጥ ስራ እያየሽ? አዎ እየዞርኩ ነው፣ እያየው ነው። አንዳንድ ቦታዎች አፕላይ ያደረኩ ነው፣ ግን እንትን አላልኩም እስካሁን ያገኘሽ። ስለዚህ የእኛ ደግሞ ኢትዮጵያኖች አሉ፣ አበሾች፣ ደጋጋ አበሾች፣ በጥሩ ሁኔታ ላይ በጥሩ ፖዚሽን ላይ ያሉ ሰዎች እና ይሄን ቪዲዮ የሚመለከቱት በየትኛውም ፖዚሽን ቢሆን አይተው ስራ ቢያሰሩሽ፣ ስራ ቢሰጡሽ
ያው ትብብራቸው አንቺ መልእክት ማስተላለፍ ማለት እኔ ብዙዎች ያቁኛል የሆነ ከከባድ ነገር ተነስቼ አሁን እንደ አዲስ ነው የተፈጠርኩት ማለት ነው የምችለውና እግዚአብሔር ይመስገን ዛሬ ቆም ያለው በጤንነት አሁን ደግሞ መስራት ፈልጋለሁ ምናልባት ፕሮፌሽን ላይኖረኝ ይችላል ግን የሆነ ማንኛውንም ስራ እንትን ማለት ፈልጋለሁ መስራት ፈልጋለሁና ሚረዳኝ ሊያግዘኝ የሚችል ሰው የሆነ ቦታ ላይ ይሄንን እድል እንዲሰጠኝ በእግዚአብሔር ስም ጠይቃለሁኝ አመሰግናለሁ ያው ሚረዳኝ ስራ የሚሰጠኝ ነው ማለት ሰፖርቴሽን አይደለም ስራ የሚሰጠኝ ሰርተሽ የራስሽን ነገር ለማስተካከል ስራ ነው የተቸገረችው ማንንም ኢትዮጵያዊ ለሷ የሚሆን ቦታ ያለው ሰው ኮንታክት ያርገን ቡና ይቀዳል የዱባይ ስልክ አለሽ አለኝ እናስቀምጥላቸው እዚህ ጋር ቀጥታ የሚደውሉበት ይቻላል ቀጥታ የሚደውሉበት አይደል ቀጥታ ባይ ዘ ዌይ እንትንም አይደለችም ሰርኪ እንኳን ሰርኪ ብዙ ሳይተሽ ከሆነ እኔ በምን እጣላለሁ መሰለሽ ያው ስራ አስቀጥረን እያሉ ሰዎች ይደውላሉና የሆነ ስራ አግኝቼላቸው የተሻለ አለ ነው ይሄን ግቡ እንትን በሉት አንዴ አገሩን ወቁት በተለይ አዲስ ሰው ሲሆን አገሩን ወቁት አገሩን ለመዱት የተገኘውን ግቡ እያልኩት ትላለና የሚገርምሽ ቤት ውስጥ ሆኖ ነው ብዙ ሰው የሚፈልገው ስራ ሰርግ ጋር ስንደዋወል ወይ ቻይና ሞነሽ አይደል ወይ የሆነ ቦታ ነች በቃ በጣም ነው ምትጠራው ታውቂያለሽ እና የሥራ ሰው እንደሆነች በጣም እግዚአብሔር ከረዳኝ እንግዲህ ይረዳል በእውነት ይረዳሻል ምክንያቱም እግዚአብሔር ከዛ ሁሉ ማለት እኔ ምንም ስራ እኔ ረጅም ዓመት በሰው ሀገር ሰርቻለሁ ለ8 ዓመታት በአረብ ሀገራት ቆይቻለሁ በመሃል ስታመም ቁጭ ያልኩትና ምንም ምንቀው ስራ የለም በፊትም ማዳም ቤት ነበር ስሰራ የነበረው የውጭውን ነገር ብዙም አላቀውም የውጭውን ስራ እንግዳ ነኝ ያው ከተማዋንም ብዙም አላቃትም በሆነ በመልክት ነው እየሄድኩ እንትን እምለው ማየው እንትን እምለውና ስራ አልንቅም ያገኘሁትን እሰራለሁ ጎበዝ ምን ያህል ዓመት ቆይሽ ግን ድሮ ማለት ወደ ኢትዮጵያ ከመሄድሽ በፊት ወደ ኢትዮጵያ ከመሄድ በፊት ቤይሩት 5 ዓመት ከ7 8 ወር ምናምን ሰርቻለሁ ከዛ ከቤይሩት በኋላ ደግሞ ዱባይ ከ2018 እስከ 21 ኮሮና ወቅት ድረስ ለ2 ዓመት ከ3 ወር እዚህ ሀገር ቆይቻለሁ ታምሜ ነው በመሃል ስታመም በቃ ኮንትራት አልቀጥልም መሄድ አለብኝ ይሄን ነገር በደንብ እንትን ማየት አለብኝ ይሄንን ህመሜን በደንብ ቼክ ማድረግ አለብኝ ብዬ ነው ወደ ሀገር ቤት የወጣሁት የተመለስኩት ከዛም በኋላ ያው ይሄ ነገር አፕን አረገ ካንሰር ታማሚ እንደሆንኩ አወቅኩኝ ትሪትመንቴን ጨረስኩ እግዚአብሔር ይመስገን አሁን ደግሞ እንደ አዲስ ደስ የሚል ነገር አማክራ አውርታኛለች እየመጣ ቲክቶክ አላትና አማክራቸዋለሁ በዚህ ሁኔታ ውስጥ ያሉትን ሰዎች ከልምድ የተነሳ ብለሽኛል በሚገርም ሁኔታ ይሄንን ቪዲዮ ነው ቲክቶክ ላይ ከተለቀቀ በኋላ ብዙ እህቶች ያወሩኛል የኢትዮጵያ ቁጥሬን ብዙ ሰው ያውቀዋል እና ባላደራው ላይ በቀረብኩ ጊዜ የኢትዮጵያ ቁጥሬን ነበር የፖስተትኩትና ብዙ ሰው ከተለያየ አረብ ሀገር ከኩዌት ከዱባይ ከምናምን ይደውሉልኛል እንደዚህ ያረጋኛል ምን ላድርግ እንደ ባለሙያ እንደ ጤና ባለሙያ ነበር የሚያማክሩኝ እንደዚህ ነው አንቺ እንዴት ነው የሚያረጋሽ አንቺ እንዴት ነው ይሄ እንደዚህ ያረጋኛል እንዴት ነው ያሉ ብዙ ልጆች እንትን ይሉኛልና እኔ ቢያንስ በቦታው በህመሙ ላይ ይሄን ነገር ሲሰሙ ብዙዎች ራሳቸውን መጠራጠር ስለጀመሩ እንዲያረጋኛል እንዴት እናድርግ እንዲያረጋኛል እንደገና እየደወሉ እንደዚህ ነበር የት ሄጄ ቼክ ላድርግ የሚለኝ ብዙ ሰው አለ እና ያለኝን ተሞክሮ እንዲ ነበር እኔ ሲጀምረኝ እንዲ ነበር ግን እንዲ አይነትም እንትኖች ይኖሩታል ብዬ እነግራቸዋለሁ ለልጆች እና የሆነ ሰዓት እንደውም ቲክቶክ ላይ ይሄን ነገር በቃ ከልጆች ጋር ማውራት አለብኝ ይሄን ነገር ማስረዳት አለብኝ እኔ ካሳለፍኩት ቢያንስ ብዙ ጊዜ አሁን እናቴ እንደዚህ ታማ ነበር ጨረር ህክምና ብትወስድ ይገላል አሉኝ እንዴት ነው አንቺ ወስድሻል አይደል እሚሉ አለ ግን ምንድነው እኔ ያንን ነገር ያንዳንዷን ከኬሞቴራፒ ጀምሮ ያው ትንሽ ፔን ይኖረዋል ግን አንዳንዴ ፈጣሪ የሆነ ህመም ሲሰጥሽ አቅሙንም ይሰጥሻል ያንን ነገር መታልፊበትና ይሄን ነገር ሁላ ማወቅ እንትን ማለት ይችላል እኔ በማንኛውም ሰዓት ሰርኬ እንደዚህ ነው ብሎ የሚያወራኝ ሰው ካለ እኔ ካለኝ ካሳለፍኩት ነገር ይሄ ቢሆን እንዲ ነው ብዬ ጭንቅላት ከምንም በላይ ጭንቅላታቸውን በቃ ራሳቸውን እንዲያሳምኑ ምንም ነገር ቢሆን መጀመሪያ ራሳቸውን ነው ማሳመን ያለባቸው የሆነ ጭንቅላት ራስሽን እንትን የምትዩ ከሆነ በቃ ይሄ እንዲ ከሆነ እንዲ ሊሆን ይችላል ብለሽ ራስሽን ሞራልሽ ምገይ ከሆነ እሱ ትልቅ በሽታ አይምሮሽ ነው ገባሽ ሶ ይሄንን ነገር እንትን ማለት ፈልጋለሁ ብዙዎች እንዲያውቁ በጣም ምክንያቱም ስለኖርሽው መናገር ስለኖርኩት ገባ በጣም ይሄ አሁን ለሴቶች እህቶቻችን እኔን ጨምሮ ገባ እኔም አሁን እፈራለሁ ትንሽ ነገር ሲያመኝ ኢቭን እኔ ከሚፈሩት ውስጥ ነኝ ይሄ ደፍሮ ወደ ሐኪም ቤት ከማይሄድ ሰው እኔ ላስት 2 years before
ያልሆነ ነገር ይሰማኛል ምናምን እንደዚህ አይነት ይሆናል እና ሐኪም ቤት ለመሄድ ከራሴ ጋር 1 ወር ነው ግብ የፈጠርኩት። እንግዲህ የሰለጠነ ሀገር ነው የምኖረው እዚህ ሀገር ስኖር ረጅም ጊዜ ነው። ምንም እኮ ቀድሞ ማወቅ መጠንቀቅ ነው። ከሆነም ደግሞ እኔ ምን እንደሚያስፈራኝ እኮ ምን እንደሚያስፈራኝ አላውቅም እና እንትን ደግሞ ውጤት ለመስማት ደግሞ ቴክስ ታይም 7 ቀን ከ5 እስከ 7 ቀን ያንን ያሳለፍኩትን ጊዜ እኔና እግዚአብሔር ነን የምናውቀው። ምርመራ አድርገክ ማለት ነውና በጣም ፈሪዎች ነን። የምንፈራው ግን ምንድነው የምንፈራው? ሞት የማይቀርልን ነገር ነው። ከመሞት የምንታደገው ራሳችንን ግን ምን አድርገን ነው? ሄደን ያለውን ነገር አውቀን የሚሰማንን ነገር ከዶክተሮቻችን ጋር ተነጋግረን ራሳችንን ነፃ ከሆነን በምን ያህል ጊዜ ቼክ እናደርጋለን። ካልሆነም ደግሞ ቶሎ ባጭር ጊዜ እርምጃ እንወስዳለን። እንደውም አይ ቲንክ አሁን ላይ ላሉ ትውልዶች የማህፀን ጫፍ መርፌዎች ለልጆች ይሰጣሉ። ክትባቶች አሉ አሁን ላይ። ሰርክዬ በመጨረሻ ማስተላለፍ ፈልገው ከዚህ በፊት እኔ በተቸገርኩበት ሰዓት በታመምኩበት ሰዓት አይዞሽ ያሉኝ ካላቸው ላይ ቀንሰው ላካፈሉኝ ሁሉ እግዚአብሔር ያክብርልኝ። እናንተንም አክብራችሁኝ እዚህ ጋር ስለጠራችሁኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እኛም በየትኛውም ሁኔታ ባለው ነገር ከጎንሽ ነን፣ በምንም ነገር። እኔ ዱባይ ነው ያለሁት ረጅም ጊዜ፣ ቃልዬ ደግሞ በብዙ ያው ስራም የተለያዩ ስራ ወደሱ የሚመጡ ስራዎች አሉ። ኦፈር የምታደርጊ ከሆነ እኔ እችላለሁ ይሄን መስራት እችላለሁ የምትይው ስራ ካለ በቃልዬም በኩል ያለው እንትን ይልሻል። በተለይ ግን እኛ ኢትዮጵያኖች አበሻ ትልልቅ ፖዚሽን ላይ ያሉ አበሾች በራስሽ ቋንቋ በራስሽ እንትን ያለውን ፖዚሽን አይተው ስራ ቢሰጡሽ። አረብኛ ቋንቋም ተናጋሪ ነኝ። አማርኛ እንደማወራው ሁሉ ያው ብዙ አመት ሰው ሀገር ስለነበርኩኝ አረብኛ ቋንቋ ተናገራለሽ። ተናጋሪ አይ እሱ ራሱ በጣም ትልቅ ነገር ነው። ተፈተኛት አልሰማም እንዲዳኛቸው አረብኛ ደስ የሚል ቋንቋ እኔ በጣም ነው የምወደው። እኔ እንደው እንግሊዝኛ ከማወራ አረብኛ ባወራ ይቀለኛል፣ በጣም ደስ ይለኛል። የፍቅር ቋንቋ ነው። ደስ ይላል። ብዙ ነገሩም ከኢትዮጵያ ከኛ ቋንቋ ጋር የሚወራረስ ስላለው ሁለት ያን ብቻም ሳይሆን ካየሽ ቋንቋው ላይ ራሱ የፍቅር ወርዶች ናቸው። ደስ ይላል። የሆነ ነገር ሲልክ በክብር ነው የሚጠራ። ክብር صح ይሄ እንትኑ የቋንቋው እንትን ወደ ፍቅር አታች የሚያደርግ ነገር እና እውነት ነው። ደስ ይላል። ሰርክዬ በጣም ቴንኪው። እኔ በእውነት በጣም ነው ደስ ያለኝ። በጣም ፈራው መጠየቅ ኢንተርቪው እናድርግሽ ከዛ ነሽ ስትለኝ ግን በጣም ደስ አለኝ። ለምን ቀደም ያማክሩኛል ያልሻቸው ልጆች ምን መሰለሽ መድኃኒት ታየው ሙያውን ታየው ባይኖርሽ እንኳን መዳን ይቻላል የምትለው ተስፋ። አሁን አይ ስራ አጣን ሰው አይዞህ ስራ ታገኛለህ ዱባይ ይገኛል ማለት ብትዩ የሚሰማው ስሜት ስራ እንኳን ያጣ ሰው እንደዚህ የታመመ ሰው ደግሞ ነገ ትድናለህ አይዞህ ምናምን ጸበል ዲዮ ነገር ታከ ምናምን ሲጀምሩ በምንሰማው ነገር ምናምን አበሾች እውነት ነው። እኔ አሁን ብዙ እንደው ጠንቋይ ለራሱ ያቂሉኛል ጓደኞቼ። በጣም የሰው ችግር ሶልቭ ማደርግ ነኝ። ወይ ይሄ ነገር እኮ ቀለለው እንደዚህ ብትይ እንደዚህ አድርገህ እንደዚህ ምናምን ብዬ የምል ሰው ነኝና ራሴ ላይ የሆነ ነገር ስልጣን ድንብርብሬ ነው የሚጣፋው። ምንድነው ከዛ የሆነ ሰው ይመጣና አንቺ ይሄ ነገር ምናምን ሲለኝ ቅልል ገለባ ይሆንብሃል። ይሄ ኢትዮጵያኖች ላይ ያለ ነገር ነውና ይሄንን ትምህርት መስጠትሽ አለው ኔጋ የምትፈልጉትን ነገር ጠይቁኝ አድቫይስ አደርጋችኋለሁ ምናምን ብለሽ ሚዲያሽን ክፍት አድርገሽ ኤኒ ታይም ለማንም ዝግጁ በመሆንሽ በራሱ ደስ ይላል። አንዳንድ ሰው ያለፈውን ነገር ማስታወስ የማይፈልጋል ያሳለፈው። አረ እኔ ባገኘሁት አጋጣሚ ነው ያወራዋለሁ። ምክንያቱም እነዛ ከባድ ነው። ካንሰር የምትወስዳቸው መድኃኒቶች በጣም ነው የሚያስጨንቁት፣ በጣም ከባድ ናቸው። ግን ምንድነው አንዳንዴ አቅምም ይኖርሻል። ፈጣሪ ደግሞ ሁሉን ነገር እንትን ይልልሻል። የሆነ ፈጣሪም የወደውን ነው የሚፈትነው። የሆነ ህመም ሲኖርሽ ደግሞ ለዛ ህመም መፍትሄም አለው ባሽ እና ከምን በላይ የሆነ ስሜት ብዙ ጊዜ እኔ ከህይወት የተረዳሁት ከኔ ከህመሜ ሴቶች ምንም አይነት ነገር ለውጥ በራሳቸው ላይ ሲያዩ ያንን ነገር ችላ ማለት እንደሌለባቸው፣ ለነገሮች ጊዜ አለመስጠት። የሆነ ጊዜ አይ ችግር የለም ቆይ ነገ አይቼ ምናምን እያልሽ ጊዜ የምትሰጪው እንትን የምትይው ነገር ዋጋ ያስከፍልሻል። እና ከምንም በላይ ህመምሽን አውቀሽው ቶሎ ወደ መፍትሄ ለመግባት መጀመሪያ በቃ ለነገሮች ቦታ መስጠት አለብሽ። የሆነ ነገር በላሽ ላይ ለውጥ ስታይ ይሄ ነገር ምን ይሆን ብለሽ
ጊዜ እንትን ማለት የለብሽም። በጣም እንትን ብለሽ ነበረ ግን አሁን በዛ ሰዓት ይቅርታ ወደ ትግራይ ወደ ጥያቄ ገባ። አሁን ይሄ ጸጉር እንትን ማለት ቅንድ ምናምን ኧረ በስመ አብ እንደውም ቪዲዮ ላይ አለኝ ቲክቶክ ላይ ፖስቻቸዋለሁና ኬሞቴራፒ ጀምሬ በሳምንቴ ጎግልም ማድረግ ነበር እና በሳምንት ጸጉር ይረግፋል ምናምን የሚገርምሽ የሆነ ቪዲዮን ታይዋለሽ እና በቃ ፊቴን እንደዚህ ስታጠብ ጸጉሬ መጀመሪያ ኬሞቴራፒ ወስጄ በ3ኛ በ4ኛ ቀን ምን መሆን ጀመረ ታጥቤ ተሰራውት አንድ ልጅ ሰራችኝና አጥባኝ ጸጉር ቤት አጥባኝ ወርታይ ሰራችልኝ እንዲመቼ ብዬ ከዛ የሆነ ሰዓት ለሊት ተኝቼ በላኝ ጸጉሬን ከዛ ወይ በቃ አዲስ ስለሆነ ነው ብዬ ትንሽ ይዞኝ ይሆናል አስጨንቆኝ ይሆናል ብዬ ጫፉን መፍታት ሲጀምር እዚች ግማሽ አካባቢ ሲደርስ እጄ ላይ ቀረ ከነንቱ ነው በድቅ የሚለው በቁመቱ ከዛ ደነገኩኝ ወንድሜ አጠገቤታች ተኝቷል ፍራሽ ላይ አቢ ቀሰቀስኩትና ላስቲክ ስጠኝ ምን ሆንሽ ብለው ደንግጠው ተነሱ ላስቲክ ስጠኝ ጸጉሬ እየወለቀ ነው አልኳቸውና ቁጭ በየ የሚገርምሽ እየፈታው እጄ ላይ የሚቀረውን በላስቲክ እስካሁን ድረስ እናቴ አስቀምጧለች እሱን ነገር ማለት ነው ውልቅ ብሎ ቁጭ ከዛ እንዳለ እንትን ከፈታውት በኋላ የወለቀውንም በላስቲክ ቋጥርኩና ሻሻ ስሬ አለ ቪዲዮ ላይ ሻሻ ስሬ እንትን ስል ምን ሆነ በማክስቱ ስነሳ ይሄ ሻሽ ያሰርኩበት ቦታ ምልጥ ብሎ እዚች ጋር ትንሽ የቁጭ ብላ ቀረች ከዛ የዛን ሰዓት ምን አደረኩ አንድ ጎረቤት ያለች ግቢ ውስጥ በቃ ላንሳልሽ ከሚያስጨበ ስተኛ ምናምን ይወጋኝ ጀመረ በቃ ምቾት ነሳኝና በሚላጭ ሙልጭ አርጋ ነሳችልኝ ከዛ ከ6 ወር በኋላ ኬሞቴራፒን ምናምን ከጨረስኩ በኋላ እንደ አዲስ ማደግ ጀመረ ኃጢአተኛው ድንኳን ቅዱስ ቆመሃል ልጄ የት ነው ብለን እንፈልጋለን አንተ ስላለኝ ወልመከራዬ